ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን የሶስት ደራሲያንን ሥራዎች እናቀርባለን። በቀዳሚነት ስብሐት ገብረ እግዚአብሔር ሽፍቶችና መሪዎች ከተሰኘው መጽሐፍ ውስጥ ስለ ቾክቬራ የጻፈውን ጡም ወግ አቅርበን ኃይለ ጊዮርጊስ ማሞ ከጻፈው ሰው ከተሰኘው መጽሐፍ ውስጥ ደግሞ የቀዳማዊ ናፖሊዮን ቦናፓርቲን ታሪክ በማስከተል ከየካቲት መጽሔት ከ1973 ዓ.ም የግንቦት እትም ውስጥ በዶክተር ኤርሚያስ ዳኘ የተጻፈውን አልበርት አንስታይን ታላቁ ሳይንቲስት የተሰኘውን መጣጥፍ በማቅረብ ትረካችንን እንቋጫለን። ሶስቱም ግለ ታሪኮች ዓለምን ያስደነቁ የዝነኛ ሰዎች የህይወት ታሪክ ነውና በርካታ ቁም ነገሮችን ስለምታተርፉበት እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሽፍቶችና መሪዎች። መሪዎቹ ወይም በድንቁርና ወይም በክፋት ወይም በራስ ወዳድነት ወይም በሌላ ምክንያት የተነሳ ወደ ነጂዎች ሲለወጡ ህዝቡ መነዳት ስለሚከፋው ከውስጡ ካንጀቱ ሽፍቶችን ያፈልቃል። እነዚህ ሽፍቶች በቀጥታም ሆነ በተዘዋዋሪ በግልጽም ሆነ በስውር ከህዝቡ ሙሉ ድጋፍ ያገኛሉ። ህዝቡ አቀፋቸው ይባላል። ስለዚህም ሰነባብተው ሰውተውና ተሰውተው ያሸንፋሉ። ሽፍቶች ነጂዎቹን ያስወግዳሉ። እፎይ ግልግል። ከዚያማ ሽፍቶች የነበሩት መሪዎች ይሆናሉ። እነሱም ሰነባብተው ለገዛ ምክንያታቸው ወደ ነጂዎቹ እስኪለወጡ ድረስ። በራሽያ ሰፊ ሀገር እነ ሌኒን እነ ትሮትስኪ ድንቅ ሽፍቶች ነበሩ። የዓለም 1/6ኛው ህዝብ በሚኖርባት በቻይና ሀገር የተነሱት እነ ማኦ በጁ እና ኤን ላይ ተወዳጅ ሽፍቶች ነበሩ። በቪየትናም እነ ሆቺሚኒ የሚያስገርሙ ሽፍቶች ነበሩ። በኩባ እነ ፊደል ካስትሮ እነ ቼ ጉቬራ ታይተው ተሰምተው የማይታወቁ ዓለምን የነሸጡ ሽፍቶች ነበሩ። እነዚህ ሁሉ ቆንጅዬ ሽፍቶች የህዝቡን ብሶት ይዘው ስለተነሱ ድል አደረጉ። በሽፍትነታቸው ዘመን ተአምር ነው ወይም ምትሃት ነው የሚያሰኝ ብዙ ጀብዱ ፈጸሙ። የሽፍትነታቸው ዘመን ሲተረክና ሲጻፍ ገድል ይመስላል። ገድል ነው ደግሞ ምድራዊ ሆነ እንጂ። እንደተለመደው አገርን በሴት ብንመስላት ሽፍቶች የነበሩት ተለውጠው መሪዎች ሲሆኑ ውሽማ የነበረው ሰውዬ ባልሆነ እንደማለት ነው። ሰውየው ያው ሆኖም በውሽምነቱ ሌላ በባልነቱ ሌላ። ኧረ የትና የት! በአጠቃላይ እንዲያው በጭፍን ያህል ስንናገር በአንድ ልብ በአንድ ወኔ ለአንዲት ዓላማ ሲዋጉ የነበሩ ሽፍቶች መሪዎች በሆኑ በማግስቱ ዓላማቸውም ልባቸውም መለያየት ይጀምራል። ልዩነቶቻቸው እየበዙ እየከረሩ ሲሄዱ ጠላትነት እየተንፏቀቀ መሃላቸው ይገባል። በራሽያ ስታሊን ትሮትስኪን ከሀገር ያባርረዋል። ከዚያም ሜክሲኮ ድረስ ልኮ ያስገድለዋል። ሽፍቶች የነበሩት የትሮትስኪ ወገኖች ሽፍቶች በነበሩት በስታሊን ወገኖች ይጨፈጨፋሉ። በቻይና ሽፍታ የነበረው ሊዩ ሻዊቺ ሽፍቶቹ ወደ መሪዎቹ ሲለወጡ የመከላከያ ሚኒስትር ሆኖ ቆየ። ያውም አሪፍ ተዘርዝሮ የማያልቅ አደጋ አብረው ያሳለፉና ስንትና ስንት ድል አብረው የተቀናጁ ነበሩ። ማኦና ሊዩ በሽፍትነት ዘመን በደጉ ዘመን አለፈቻ የሽፍትነት ዘመን አይደግ ዘመን ስንትና ስንት ዓመት የመሞት የመቁሰል አደጋ እያለበትም ረሃብና ውሃ ጥም እየተጠራወተውም አብረን ነበር የምንቆስለው የምንሞተው። በአንድ ላይ ነበር የምንራበው የምንጠማው። ስናገኝም አብረን ነበር የምንደሰተው። ያውም አንተ ቀደም እየተባባልን። አይ ውቢቱ የሽፍትነት ዘመን! ሁላችንም የህዝባችን ውውታ ጠርቶን ወጣን ከየቤታችን። ተዋጋ ነው ያንን ያሰኘው የነበረውን። እኛም ህዝብ ነንና የህዝባችን የአካሉ ቁራጭ ነንና የህዝባችንም ውውታ ውስጣችንም ነበረ እና በአንድነት ተዋጋ ነው። ያኔ ቢያስፈልግ አንተ ለኔ ትሞትልኝ ነበር፣ እኔም ላንተ። ዛሬ ግን ዞረን እኔና አንተ እርስ በርሳችን ልንጋደል ሆነ። በመሃሉ ምን መጣና እንዲህ ተለወጥን? እኔም አንተም እያወቅ ነው
ተጋግዘን ጭራቁን ማባረር ሌላ፣ ተጋግዘን ቻይናን መምራት ሌላ። የት ነው የተጠላለፍነው መሰለ? ሁለታችንም ለቻይና ህዝብ ለመሞት ወይም ለማሸነፍ ወጣን። በለስ ቀናንና አሸነፍን። ቀጥሎ ምን መጣ? ያቺን ከህይወታችን አብልጠን እየወደድናት እኩል ልንሞትላት ተስማምተን የተዋጋንላትን ቻይና አሁን ተራችን መጣ። እንምራት እናታችንን ስንል እኔ በዚህ በኩል ይሻላል ስል አንተ በዚያ በኩል ይሻላል ስትል መንገዳችን ተቃራኒ ሆነ። አንተም ከልብህ ካንጀትህ ለቻይናችን ይበጃታል ያልከው ወደዚያ አመራ። እኔም ከልቤ ካንጀቴ ለህዝባችን ይሻለዋል የምለው ወደዚህ አመራ። የኔና ያንተ አብሮ መጓዝ በቃ እየወደድኩ እያከበርኩ ያንተ መንገድ ቻይናን ይጎዳል እንጂ አይበጃትም ብዬ ሰላምንኩ እቃወምሃለሁ። አንተም እንደዚህ ነው ስለኔና ስለ ቻይናችን የምታስበው። ምን ነው ያንተ መንገድ ትክክል በመሰለኝና አብሬህ በተጓዝኩ፣ ባይሆንልኝም ያንተንና የቻይናን መንገድ ለመጥረግ በሞትኩ። ግን ባንተ ቤት የኔ መንገድ የቻይና ጥፋት፣ በኔ ቤት ያንተ መንገድ የቻይና ጥፋት። ቻይና ከመጥፋቷ በፊት ማንም ግለሰብ መጥፋት አለበት። አንተም ሆንክ እኔ። አያሳዝንም? ወይኔ ወይ አንተ መጥፋት ሲኖርብን እኔና አንተ ልንቻቻል አልቻልንማ። ምናልባት ላንጠፋፋ እንችል ነበር ይሆን? ከኛ በኋላ የሚመጡ አብዮታውያን ያስቡበት። የት እንደተጠፋፋን መርምረው ይድረሱበት። እዚያ ሲደርሱ እንደኛ እንዳይጠፋፉ። በታሪክ የምናውቃቸው ሊዩ፣ ሻኦ፣ ቼና ማኦ እስከ መጋደል ደረሱ። ቼና ካስትሮ ግን እንደተከባበሩ እንደተዋደዱ ተለያዩ። በታሪክ ሳይሆን በምናባችን ቼ እንዲህ ብሎ ያስባል። በዚህ በኩል ቀድመው ለህዝባቸው የታገሉና ታግለው አሸንፈው በኋላ ቀኝ ኋላ ዙር ብለው እርስ በርስ የተፋጠጡ አሉ። በዚህ በኩል ደግሞ የመላው ዓለም ጭቁኖች ብዙ ናቸው። የኩባ ህዝብ ትንሽ ነው። እናም ነፃ ወጥቷል። በሚቀጥለው ምዕራፍ እኔና ፊደል እርስ በርስ መጠራጠር፣ መጠንቀቅ፣ መጠማመድ፣ መገዳደል ከሚኖርብን ቀድሜ ውልቅ አልለው ነፃነት የጠማው ህዝብ መቼ ጠፋና? ሰው እንደሆነ ያው ሰው ነው። የትም ቢኖር ምንም አይነት መልክ ቢኖረው ምንም አይነት እምነት ቢኖረው። ስለዚህ ወደ ቦሊቪያ። ምናብ ምን ይሳናታል? አሁን ደግሞ ፊደል ካስትሮን እንሆናለን። በምናብ ጸጋ ያስባል። ፊደል ያየዋል። ቼ የጤና ጥበቃ ሚኒስትርም ሆኖ ኩባን ሲመራ፣ የኢንዱስትሪ ሚኒስትርም ሆኖ ሲያገለግል፣ ገና ይሄ ሰውዬ እዚህ ከመምጣቱ በፊት እኛን ነፃ ከማውጣቱ በፊት በሶስት ሌላ አገር ውስጥ ተዋግቷል። አስሙን በአንድ እጁ እያስታመመ ጠላት ላይ በሌላ እጁ እየተኮሰ ተኩሱ ጋብ ሲል ቁስለኞችን እያከመ ያን ሁሉ ጀብዱና ከሞት መፋጠጥ ለምዶ አሁን ኩባን ለማስተዳደር ይቸከዋል፣ ይሰለችዋል። ምን በወጣው በል እንግዲህ ቼ ቢሮክራሲውና ወረቀቱ በቃ፣ ከእንግዲህ እኛ እንቀጥላለን። ሂድና ደግሞ ሌላ ኩባ ውስጥ ገብተህ ተዋጋ። ተዋጊ ነህ። አስምን በየደቂቃው ትዋጋዋለህ ብቻህን። ምን ነው አንዲቷን እንኳን በአስም መታፈን እኔ ልታመምልህ በቻልኩ። ሂድ በቃ ተዋጋው ሰይጣንን። ይቅናህ የኔ ጎበዝ ይለውና ይሰነባበታሉ። ይህ በኩባ ሆነ። ወደ ቻይና ስንመለስ ግን ማኦና ሊዩ፣ ሻኦ፣ ቺ ተቃቅረው እናገኛቸዋለን። ነገሮች እየተባባሱ ይሄዳሉ። አንድ ቀን ሊዩ፣ ሻኦ፣ ቺ ከአገር ለመጥፋት በአውሮፕላን ሲበር የሊቀመንበር ማኦ ወገኖች ነቅተውበት ኑሮ ተኩሰው አውሮፕላኑን አጋይተው ይገድሉታል። ዘመናት ካለፉ በኋላ ደግሞ እነ ዴንግ ሲያኦፔንግ የሊቀመንበር ማኦን ሚስትና 3 ግብረ አበሮቿን 4 ወንበዴዎች ጋንግ ኦፍ ፎር ብለው በይፋና በብዙ ልፈፋ አዋርደው ያቀርቧቸዋል። መንግስት በአንድ መልኩ የህዝቡ ጠባቂ ነው። በውጪ ጠላት ይጠብቃል፣ እርስ በርሱ እንዳይባላም ይጠብቃል። በሌላ መልኩ ግን መንግስት ምንም ያህል ጥሩ መንግስት ቢሆን አስገዳጅ ኃይል ነው። ለዚህም ፖሊሶቹ፣ ፍርድ ቤቶቹ፣ እስር ቤቶቹ ምስክር ናቸው። ስለዚህ አንዳንድ ሽፍቶች አሉ ከሽፍትነቱ በኋላ መሪነቱ የማይጥማቸው።
ከነዚህ እጅግ ዝነኛውና የመላው ዓለም ተራማጆች የሚያመልኩት ጀግናው ቼ ጉቬራ ነው። ቪቫ ቼ! ቼ የአብዮታውያን አርአያ ነው። ሀብለን ስንጀምር የኩባን ሽፍቶች ወደ ድል ከመራቸው ቀንደኛ ተዋጊዎች አንዱ የሆነው ቼ ጉቬራ ኩባዊ አይደለም፣ የአርጀንቲና ሰው ነው። ለብለን ስንቀጥል ቼ ጉቬራ በኩባ ከመከሰቱ በፊት በሶስት ሌሎች የላቲን አሜሪካ ሀገሮች ውስጥ ከጭቁን ወታደሮች ጋር የተፋፋመ የሽምቅ ውጊያ ተዋግቷል። ኩባ አራተኛ ሀገሩ ናት። በመጨረሻም ኢምፔሪያሊዝምን እየተዋጋ በጀግንነት የወደቀው በአምስተኛ አገሩ በቦሊቪያ ነው። ቼ ጉቬራ የአብዮታውያን አብዮታዊ ነው ልንለው እንችላለን። አብዛኞቹ አብዮታውያን በትውልድ ሀገራቸው ውስጥ የገዛ ህዝባቸውን ከጭቆና ነፃ ለማውጣት ነው የሚዋጉት። ቼ ግን ሌላ ነው። የሰውን ልጆች ከጭቆና ለማላቀቅ ነው። የትም ይሁን የትም ጭቆናን እንዋጋለን። ማንም ይሁን ማንም ጨቋኝን እናውድማለን። ማንም ይሁን ማንም ለጭቁን እንሞታለን። ቼ ጉቬራ አስም ወይም አስማ የሚባለው ትንፋሽን እፍን የሚያደርገው በሽታውን አስጨናቂና የሚሰማውን ሰው የሚያሳቅቅ በሽታ ገና በልጅነቱ ተቆራኘው። በሽታው ከማየሉ የተነሳ ቼ ትምህርት ቤት መግባት አልቻለም። አስተማሪ ቤቱ እየመጣ ያስተምረው ነበር። እንግዲህ ቼ ጉቬራ ግማሽ የአልጋ ቁራኛ ግማሽ የቤት እስረኛ ሆኖ ነበር መኖር ያለበት እንጂ ጦር ሜዳ ይሄዳል ብሎ ማን ያስብ ነበር? እንግዲያው ምን ለውጥ መጣ? በሽታው ተሻለውን? በጭራሽ። ቼ ከበሽታው ጋር እልህ ተያያዘ። ያመኛል፣ እሰቃያለሁ እንጂ በሽተኛ አይደለሁም። እምቢ በቃ። በመንፈስ ጥንካሬ ብዛት ነው ቼ ሕክምናም የተማረው፣ ጭቆና ላይም የዘመተው። አስቸገረ ቼ ጉቬራ። ላቲን አሜሪካን አመሳት። የጭቆናና የብዝበዛ አማልክትን እንቅልፍ ነሳቸው። ሲአይኤ ተላከ። ቼን በቦሊቪያ ጫካ ከበቡት፣ ገደሉት። መልእክታቸው ተሳካ። ግን ቼ ጉቬራን ገደል ነው ብለው ቢያወሩ ማንም አያምናቸውም፣ ማንም። ስለዚህ የሬሳውን ፎቶግራፍ አሰራጩ። ቼ ጉቬራ ቅዱስ ነው የሚሉ አሉ። ባለጥይቱ ቅዱስ። እንግዲህ የቼ ጉቬራ አምላክ የነጻነት አምላክ አብሮን ይሁን። የአብዮት አያቶች። አብዮት አብየ እምቢ አለ ከሚለው የግዕዝ ግስ የተወሰደ ነው። አብዮት ሁለት ክፍል አለው። ክፍል አንድ ቋሚ ሆኖ የቆየውን ስርዓት እምብዮ በዚህ ስርዓት አልተዳደርም ይሉና ያን ስርዓት ያፈርሱታል። ክፍል ሁለት ያን የፈረሰውን ስርዓት የሚተካ አዲስ ስርዓት ይዘረጋሉ። እንደምንሰማው በሰማየ ሰማያት ከሊቃነ መላእክት ሁሉ በላይ የነበረው ሳጥናኤል የመጀመሪያው አብዮታዊ ነው። ግን የአብዮትን አንዱን ግማሽ ማለትም እምቢታቸውን ብቻ እንደፈጸመ እነ ቅዱስ ሚካኤል በጦር ድል ስለመቱት ተይዞ ከሰማየ ሰማያት ተወረወረ። 7 ቀን ከ7 ሌሊት ሙሉ ሲወድቅ ሰንብቶ ሲኦል ውስጥ በእሳት ሰንሰለት ታሰረ። ከሼክስፒር ቀጥሎ ታላቁ የእንግሊዝኛ ቋንቋ ገጣሚ ብለው እንግሊዞች የሚኮሩበት ጆን ሚልተን ገነት ጠፍታ በተባለው ዝነኛው ድርሰቱ ሳጥናኤልን በሲኦል እንዲህ ያሰኘዋል። በመንግስተ ሰማያት ከማገልገል በገሃነም መንገስ ይሻላል። አብዮታውያን ቢሸነፉም ወይኔ ምን ነው እምቢታው በቀረብኝ ኑሮ አይሉ። እንደገና እድል ቢገጥመኝ እንደገና እዋጋለሁ ይላሉ እንጂ። በመጀመሪያው የአብዮት ግማሽ ማለትም የቆየውን ስርዓት እምቢ በማለቱ አብዮታውያን ሁሉ ይመሳሰላሉ። የሚለያዩት በሁለተኛው ክፍል ነው። አንዳንዶቹ ከዚያ ካፈረሱት ስርዓት የተሻለ አዲስ ስርዓት በመዘርጋታቸው በህዝባቸው ይወደዳሉ። ለሀገራቸው አንዳንዴም ለሰው ልጆች ሁሉ የሚበጅ ስራ ሰርተው ያልፋሉ። ሌሎቹ ግን በዚህ ጽሑፋችንን የምንጠቅሰው ጥሩውን አብዮት የፈጸሙትን ጀግኖች ብቻ ይሆናል። እነዚህን አብዮታውያን ጥንታውያን አብዮታውያንና ዘመናውያን አብዮታውያን ብለን በሁለት እንከፍላቸዋለን። ጥንታውያን አብዮታውያን አብዛኞቹ የተነሱት በአምላካቸው ስምና ስለ ሃይማኖትና ግብረገብ መሻሻል ጉዳይ ሲሆን
እነሱም መምህራን ነበሩ። ዘመናዊያኑ ግን የሚነሱት በህብረተሰቡ ስምና ስለ ኢኮኖሚ አቋም እንደዚሁም ስለ መንግስታዊ አስተዳደር መሻሻል ጉዳይ ሲሆን እነሱም ደራሲያንና የፖለቲካ ሰዎች ናቸው። ጥንታውያኑ አብዮታውያን የሚመሳሰሉበት አለ። አብዮታቸው ይወለዳል፣ ያድጋል፣ ያረጃል። የአብዮት ልደት አንድን አብዮታዊ የዘመኑ ግፍ፣ ጭቆናና ግብዝነት ያንገፈግፈዋል። አይሆንም ብሎ ይነሳል። የዘመኑ ሁናቴ የተስማማቸው ወገኖች ሊያጠፉት ይነሳሉ። ስደት፣ ጭንቀት፣ አንዳንዴም ሞት ይደርስበታል። ለምሳሌ ኢየሱስንና መሐመድን እናስታውሳለን። የአብዮት እድገት አብዮታዊው ቢሞትም ተከታዮቹ በሐሳቡ እየገፉበት ይሄዱና የድሮ ስርዓት ይሸነፋል፣ ይቀራል። አዲስ የተሻለ ስርዓት ይዘረጋል። የተሻለ ስንል ጭቆና የተቀነሰበት፣ ፍትህ የበዛበት ማለታችን ነው። የአብዮት ማርጀት ታዲያ የሚያሳዝነው ነገር ያ የቀድሞ ስርዓት ይሰራው የነበረው ግፍ ቀስ እያለ ይመለሳል። ግን አሁን ግፍ የሚሰራው በዚያ በአብዮታዊው ስም ነው። ያንን ግፍና ጭቆናን ለማስወገድ መከራ ያየው፣ የተሰደደው፣ የተገደለው ሰውዬ አሁን ስሙ ለዚያው አይነት ግፍና ጭቆና መፈጸሚያ መሳሪያ ይሆናል። ደሞ ሌላ አብዮታዊ ተነስቶ አይሆንም እስኪል ድረስ አንድን አብዮታዊ በትክክል ለመገመት እሱ ሲወለድ ባገሩ የነበረው ስርዓት እንዴት ያለ ነበር? እሱ የዘረጋው አዲስ ስርዓትስ ከቀድሞ ስርዓት በምን የተለየ ነበር? ለሚሉት ጥያቄዎች ትክክለኛውን መልስ ማግኘት ይኖርብናል። አዲሱ ስርዓት ለሀገሩ ሰዎች ምን ጥቅም ሰጠ? በአዲሱ ስርዓት እየተመሩ ምን የሚያስመሰግን ወይም የሚያኮራ ነገር ሰሩ? አዲሱ ስርዓት ከሀገሩ ድንበር አልፎ በጠቅላላው ለሰው ልጆች የሰጠው ጥቅም አለ ወይ? ለምሳሌ ምን ጥቅም ሰጥቷል? የአብዮታውያን ታሪክ ስንመለከት አንዱን ከሌላው ማነጻጸር ይጠቅማል። እገሌና እገሌ በዚህ ሲመሳሰሉ በዚህ ደግሞ ይለያያሉ ብለን አንዳንድ ነጥብ ያብራራልን ይሆናል። ያለንበት ዘመን የአብዮቱ ዘመን በመሆኑ አብዮትን በይበልጥ ለማወቅ ሊረዳን ይችላል። ማወዳደር፣ እገሌ ከገሌ ይበልጣል ማለት ግን ጊዜ ከማጥፋት ሌላ ትርፍ የለውም። ለምሳሌ ከሙሴና ከመሐመድ ማን ይበልጣል የሚለው ጥያቄ ፍሬ ቢስ ነው። የኖሩበት ዘመን የተለያየ፣ የኖሩበት አገር የተለያየ፣ የተነሱበት ጉዳይ የተለያየ። ታዲያ በምን ልናወዳደራቸው ነው? አብዮት በእስራኤል ከሙሴ እስከ ኢየሱስ። ሙሴ የዛሬ 3200 ዓመት ነገደ እስራኤል በግብጽ በባርነት ሲኖሩ በፈርዖን ቤተ መንግስት እንደ ልዑል ሆኖ ያደገው ሙሴ ሕዝቤን ልቀቅ ሲል ከፈርዖን ጋር ተሟገተ። ምድረ ግብጽ ላይ በተከታታይ 10 ልዩ መዓት አወረደ። በመጨረሻም የምድረ ግብጽን በሙሉ የሰውንም የከብቱንም የባህር ልጅ በአንድ ሌሊት ገደለ። ያን ጊዜ ፈርዖን ሕዝበ እስራኤልን ለቀቃቸው። ከሄዱ በኋላ ግን ቆጨው። ፈርዖን ፈረሰኛውንና ባለሰረገላውን አስከትሎ ሕዝበ እስራኤልን ሊይዛቸው ተከተላቸው። ቀይ ባህር አፋፍ ሲደርሱ ደረሰባቸው። ሙሴ ቀይ ባህርን እንደ መጋረጃ ከፈተው። ሕዝበ እስራኤል ተሻገሩ። የፈርዖን ሰራዊት ተከተለ። የተከፈተው ባህር መሃል ላይ ሲደርስ ግን ሙሴ ባህሩን ወደ ጥንቱ ቦታው መለሰው። ፈርዖን ከነሰራዊቱ ተዋጠ። የሙሴ አብዮት የመጀመሪያ ክፍል በዚህ አለቀ። ሁለተኛው የአብዮቱ ክፍል 40 ዓመት ሙሉ በሲና በረሃ መንከራተትን ይጠይቃል። 40 ዓመት ሲያልቅ ግን ነገደ እስራኤል 10ቱ ቃላትን ተቀብለው ሲያበቁ በስንት ጦርነት ሀገራቸው ገቡ። ዛሬም ከ3200 ዓመት በኋላ እስራኤላውያን የሚኖሩት ሙሴ በሰጣቸው ስርዓት ነው። ክርስትናና እስልምና ከሙሴ የሚቀበሉ ብዙ መሰረታዊ እምነት ስላለ አብዛኛው ኢትዮጵያዊ ቢያውቀውም ባያውቀውም በአስተሳሰብና ባኗኗር የሙሴ የልጅ ልጅ ነው። ኢየሱስ ከላይ እንዳልነው አንድ ታላቅ አብዮታዊ የቀድሞውን ጨቋኝ ስርዓት አፍርሶ የተሻለ አዲስ ስርዓት ዘርግቶ ካለፈ በኋላ በጊዜ ብዛት ያ አዲስ ስርዓት ተራውን ያረጃል፣ ይበሰብሳል። አንዳንድ ወገኖች መጠቀሚያ ያደርጉታል። የሙሴን ስርዓትም
ፈሪሳውያንና ሰዱቃውያን የተባሉ ምሁራን ወገኖች ስላበላሹት ኢየሱስ የተባለ መምህር ተነስቶ አዲስ ሥርዓት አስተማረ። ኢየሱስ የፍቅርና የሰላም መምህር ነበር። ሁለት ልብስ ያለው አንዱን ለሌለው ይስጥ፣ እርስ በርሳችሁ ተዋደዱ፣ የሚጠሏችሁን ውደዱ ሲል አስተማረ። ሰንበት ለሰው ልጅ ተሰራ እንጂ የሰው ልጅ ለሰንበት አልተሰራም ሲልም የሰውን ልጅ ከፍተኝነት አወጀ። ለእምነቱ ተሰቀለ። በኢየሱስ ስም አዲስ ሥርዓት ተዘረጋ። በእስራኤል ሳይሆን በውጭ አገርም ኢየሱስም ራሱ ነብይ በገዛ አገሩ አይከበርም ብሎ ነበርና። ያ ኢየሱስ ያስተማረው ሥርዓት ደግሞ ተራውን ሲያረጅ የፍቅርና የሰላም መምህር በሆነው በኢየሱስ ስም ጦርነት ማድረግ፣ በኢየሱስ ስም ሰውን በእሳት ማቃጠል መጣ። አብዮት በሀገረ ህንድ ቡድሃ። ከ2500 ዓመት በፊት ጋውታማ ቡድሃ ሲወለድ ጥንታዊው የሂንዱ ሃይማኖት አርጅቶ መንፈሱ ተረስቶ መልክና ባዶ ሥርዓት ብቻ ሆኖ ቀርቶ ነበር። ለአማልክቱ መስዋዕትን ማቅረብ የሚችሉት ብራህሚን የሚባሉት ቄሶች ብቻ በመሆናቸውና ብራህሚንነትን በችሎታ ወይም በብቃት ሳይሆን በትውልድ የሚወረስ በመሆኑ የሂንዱ ሃይማኖት የአንድ ወገን መደብ መጠቀሚያ ሆኖ ነበር። ልዑል ጋውተማ ቡድሃ ይህንን ባዶ ሃይማኖት ገለባ ወዲያ አስወግዶ አዲስ ሃይማኖት አወጀ። መልእክቱ ባጭሩ ደህንነትህ ባንተ በራስህ እጅ ነው፣ ራስህን ታድናለህ እንጂ ሰውም አያድንህ፣ አማልክትም አያድንህ ነበር። ቡድሃና ኢየሱስ በብዙ ነገር ይመሳሰላሉ። በታሪክ አይን ስናያቸው የሚመሳሰሉበት አንዱ ነገር እነሱ የመሰረቱት ሥርዓት አሁን በገዛ ሀገራቸው ብዙ ተቀባይ የለውም። በውጭ ሀገር ግን ብዙ ሚሊዮናት ሕዝብ ይከተላቸዋል። አብዮት በቻይና ኮንቹ። ኮንቹ አውሮፓውያን ኮንፊሽየስ እያሉ የሚጠሩት በ2500 ዓመት በፊት የኖረ ቻይናዊ መምህር ነው። ኮን ከጥንታውያን አብዮታውያን እጅግ የተለየ ነው። ሌሎቹ በአምላክ ወይም በአማልክት ስም ሲነሱ፣ ኮንቹ የተነሳው በሰው ልጅ ስም ነበር። ሌላው የሃይማኖት አስተማሪዎች ወይም መሪዎች ሲሆኑ፣ ኮንቹ የማህበራዊ ኑሮና የመንግስታዊ አስተዳደር አስተማሪ ነበር። ኮንቹ ማስተማር ሲጀምር ጥንት ታላቅ የነበረችው ቻይና ወድቃ ነበር። በብዙ ጥቃቅን አገሮች የተከፋፈለች፣ አገሮቹ እርስ በርስ እየተዋጉ የሚከርሙባት፣ ተራው ሰው ጠባቂና መሪ በማጣቱ ለመጣው ሽፍታ እየገበረ በፍርሃትና በጭንቀት ተውጦ የሚኖርባት የወንበዴ አገር ሆና ነበር። መምህር ኮንቹ ወደ ጥንታዊ ሥርዓት እንመለስ እያለ እያስተማረ ከሀገር ሀገር እየዞረ የሀገር አስተዳደርን ጥበብና የማህበራዊ ኑሮን ሥርዓት እየሰበከ እድሜውን ሙሉ አሳለፈ። ከሞተ በኋላ ነው የመምህር ኮንቹ ሐሳቦች ቀስ እያሉ በመላ ቻይና የተሰራጩት። በኮንቹ ሐሳቦች እየተዳደረች ቻይና ወደር የሌለው ስልጣኔ ገነባች። ስልጣኔው አረጀ። የሰው ልጅ መብቶች ተረሱ። በኮንቹ ሐሳቦች ስም የቻይና ሕዝብ ይጨቆን ጀመር። ማኦ ዜዱንግና ጓደኞቹ ተነስተው አዲስ አብዮት እስኪያውጁ ድረስ። አብዮት በአረቢ መሐመድ። ከመሐመድ በፊት አረቦች 360 ጣዖት የሚያመልኩ እርስ በርስ ሲዋጉ የሚኖሩ ጥቃቅን ጎሳዎች ነበሩ። ነቢዩ መሐመድ በአንድ አምላክ የሚያምኑ በሕግና በመፋቀር የሚኖሩ አንድ ጠንካራ ሕዝብ አደረጋቸው። መሐመድ ለአገሩ ሰዎች በሰላም ጊዜ ግሩም አስተዳዳሪ፣ በጦርነት ጊዜ ጀግና የጦር አዛዥ፣ ከዚያም በላይ ተወዳጅ የሃይማኖት መምህር ነበር። መሰረቱ የመሐመድ አብዮት የሆነው እስላማዊ ስልጣኔ ከዓለም ታላላቅ ስልጣኔዎች አንዱ ነው። አብዮት እያሳደዳቸው። በጃንሆይ ኃይለ ሥላሴ ዘመን ዩኒቨርሲቲ ኮሌጅ በምንማርበት ጊዜ የታሪክ አስተማሪያችን ሚስተር ሶሎዱሂን የሚባል ሩስኪ ነበር። ረጅም ዘንካታ ነው። መነጽር ያደርጋል። አይኑ ሰማያዊ፣ ከሌሎቹ ፕሮፌሰሮች ለየት ያለ ነው። ቴስት ወይም ፈተና ሲኖር ሌሎቹ ኤ፣ ቢ+፣ ሲ የሚል ማርክ ይሰጡናል። በቃ ሚስተር ሶሎዱሂን ግን ውጤታችንን የሚነግረን ዘናጭ በሆነ ስታይል ነበር። ክፍል ከኛ ቀድሞ ገብቶ ውጤታችንን ጥቁር ሰሌዳው ላይ እንዲህ ያሳውቀናል።
History test results. Super Genius 5 students, Genius 3 students, Pass the rest of the students. Failed የሚባል ተማሪ ሚስተር ሶሎዲሂን ክፍል ውስጥ ተመዝግቦ አያውቅም። የመጀመሪያው ዓመት የመጨረሻው ፈተና 7 ጥያቄዎች ነበሩት። የምችላቸውን 2 ጥያቄዎች ብቻ መለስኩ። 5ቱ አቃተኝ። ወረቀቴን አስረከብኩ። ውጤቱ ሲሰጠን ፈተና ወረቀቴ ላይ በቀይ ጂኒየስ ተጽፏል። ሰውየው ተሳስቷል ብዬ ቢሮ ሄድኩ። በፋውንቴን ፔን እንደ ሐኪም መርፌ ቀለም የሚመጥ ሲጽፍ ነበር። አቋርጦ ቁጭ በል አለኝ እና ፋውንቴን ፔኑን ሊከድን ሲል ሳተው። ሰዓሊነ ቅድስት። ለካ ድንቅየው የታሪክ መምህራችን አንድ አይና ኑሯል። በኋላ ደጋግሜ ሳስብበት በጉርምስና ዓመታት በፍቅር ምክንያት በጩቤ ሲፋለም አይኑ ፈሶ ይሆን ወይስ በአጉል ሰዓት ተራ አክሲደንት ያልታሰበ አደጋ ደርሶበት? ለማንኛውም ውጤቴ ፌልድ ሊሆን ሲገባው ጂኒየስ ብለኸኛል አልኩት። አንዱን ብቻ መልሰ ቢሆን ኖሮ ምድብህ እዚያ ጂኒየስ ውስጥ ነበር። ምንም እንዳልገባኝ ፊቴ ላይ አይቶ አስረዳኝ። ያንዱን ጥያቄ መልስ አንብቤ ታሪክ የሚባለው የእውቀት ዘርፍ ምን እንደሆነ በሚገባ የጨበጥክ መሆኑን ተገነዘብኩ። 4 ጥያቄ መልሰ ቢሆን ኖሮ ሱፐር ጂኒየስ ነበርክ። ከተማሪዎቹ 120 የምንሆን ከክፍል ውጪ ስናገኘው የከበብነው ቆመን ከታሪክ ጋር የተያያዘ ወይም ጭራሹኑ የማይገናኝ ጥያቄ እየጠየቅነው ስለ ህይወት፣ ስለ ስነ ጽሑፍ ሊትሬቸር፣ በተለይም ስለ ራሽያ ስነ ጽሑፍ፣ እጅግ በጣም በተለይም ስለ ባለቅኔው አሌክሳንደር ፑሽኪን ሲያወራልን አፋችንን ከፍተን እናዳምጠው ነበር። ቲፎዞቹ ነበርን ለማለት ይቻላል። እጅጉን ሀገር ወዳድ ነው። ራሽያን የሚያክል ሀገርና ህዝብ የለም። ጀንትልሜን ይለናል። Compared to Pushkin, Shakespeare is a babbling baby. ከፑሽኪን ጋር ሲነጻጸር ሼክስፒር የሚንተባተብ ህፃን ነው ለማለት። በብዛት የሚጠቅሰው ግን ሼክስፒርን ነው። ሀገር ወዳድ ብቻም አይደለም። ሚስተር ሶሎዲሂን የድሮ ሰው ነው። በሱ እይታ የሆነ እንደሆን ሴቶች የአእምሮ ስራ ችሎታቸው ከኛ ከወንዶች በጣም ያነሰ ነው። አንድ ቀን ከበነው ስናወጋ 100 ሜትር በሚሆን ርቀት የክፍላችንን ልጅ ፍኖትን ስታልፋየናል እና ሚስተር ሶሎዲሂን I'm sorry gentlemen አለን። ሴት ብትሆንም ያቺ ፍኖት ሱፐር ጂኒየስ መሆኗን እንድናውቅላት ሐቁ ያስገድደናል አለን። ከፕሮፌሰሩ ወደ ግለሰቡ ሶሎዲሂን ስንመጣ ስለ አብዮት መናገር ይኖርብኛል። የነ ጓድ ሌኒን አብዮት ፈነዳ። ሚስተር ሶሎዲሂን ባለጸጋ ስለሆነ ማለትም እንደ አድሃሪ ጸረ አብዮተኛ ስለሚቆጠር ሳልታሰር ወይም ሳልገደል መሸሽ ይሻለኛል ብሎ ዘመድ ወዳጆቹን ተሰናብቶ የራሽያ ጎረቤት ወደ ሆነችው ወደ ቡልጋሪያ ገሰገሰ። ህዝቡ በዘርና በሃይማኖት በባህል ከሩስኪዎች ጋር አንድ ሆኖ በቋንቋ ይለያያል። የጉርብትናቸውን ያህል ራሽኛና ቡልጋሪያንኛ እህትማማች ቋንቋዎች ናቸው። አብዮቱ ያባረረውን ያህል የቡልጋሪያ አድባር ተቀበለችው። በአጋጣሚ ከአንዲት ቡልጋሪያዊት ጋር ተዋወቀ። በአጭር ጊዜ ውስጥ ተግባቡ። አንድ ቀን እዚህ መኖሬ ስለሆነ ቋንቋችሁን የሚያስተምረኝ ሰው አፋልጊኝ አላት። ጊዜህን አታጥፋ፣ ቡልጋሪያንኛ እኮ ከዚህ ሀገር ውጭ አይነገርም። አንተ ደግሞ እዚህ የምትኖረው ለአጭር ጊዜ ብቻ ነው። ምክንያቱም ቡልጋሪያ በቂ አቅም ስለሌላት ራሽያ በምትሄድበት መንገድ መሄድ ይኖርባታል እና የሌኒን አብዮት ከአንድ ወይም ከሁለት ዓመት በኋላ በግል የሚያሳድድህ እስኪመስልህ ወደዚህ ተጋብቶ ይፈነዳል። ሴት ብትሆንም እንደ ክፍላችን ልጅ እንደ ፍኖት ሱፐር ጂኒየስ የሆነች ባለ ዲግሪ ሊቅ ኖራለች ሴትዮዋ። ምክንያቱም የቀጠረችው ይመስል አብዮቱ ከራሽያ ተሻገረና ፈነዳ። እሱም እኩል ጸረ አብዮተኛ አድሃሪዎች ስለሆኑ እጣፈንታቸው ከመግባባታቸው ጋር ተቀናጅቶ እስከ ዘለቄታው አቆራኛቸው። ሚስተርና ሚሲስ ሶሎዲሂን ወደ ኢትዮጵያ ተሰደዱ። እንግዳ ተቀባይዋ ቅድስት ሀገር መልካም ፈቃዷ ሆኖ ሚስተር ሶሎዲሂንን በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ የታሪክ መምህርነት ስራ ያዘ። ለኛ ለቲፎዞቹ ሚስተር ሶሎዲሂን ከሌሎቹ መምህራን የሚልቅበት ምክንያት ሰዓሊ መሆኑ ነው።
በቃላት የሚነግረንን በስዕል ይገልጽልናል። 1000 ቃላት ከመናገር አንድ ማሳየት ይበልጣል ይላሉ የጥንት ቻይናዎች ብሎኝ ያውቃል። ለምሳሌ ፊደልን ምን አይነት ሰው የፈጠረው ይመስላችኋል ጠየቀን። የጥንት ዘመን ደብተራ ሳይሆን አይቀርም አልነው። አይደለም አለን መምህራችን። አንዱ ሱፐር ጂኒየስ ነጋዴ ነው። ለምሳሌ የ5 ቀን ጉዞ ርቆ የሚሰራ ሽርክ አለው። እሱ የሚነግድበት ገበያ ግመል በጣም ተወደደም በል። ወደ ሽርኩ መልእክት በጠፍጣፋ ድንጋይ ወይም በከብት የትከሻ አጥንት ላይ ይጽፋል። በምን መጻፊያ? ሲነድ ቆይቶ በጠፋ እንጨት ጥቁር ጫፍ የግመል ስዕል እንደዚህ ይስላል። ሶሎዲህን ሰሌዳው ላይ ምን የመሰለ ግመል ፈጥሮ ያሳየናል። ቁጥራቸው 7 የሆነ 4 መስመር ከላይ ወደ ታች፣ አንድ መስመር አራቱን ከጎን ወደ ጎን ይሰርዛቸዋል። 5 አልሆኑም? ከጎን 2 መስመር ከላይ ወደ ታች 7 ግመል ይላክለታል። በርካታ ትውልዶች ካለፉ በኋላ አንድ ሌላ ሱፐር ጂኒየስ ነጋዴ ይከሰታል። ግመልን ለመግለጽ ሻኛው በቂ ስለሆነ እግር የሌለው ግመል በመላክ ስዕሉን አቃለለው። ሌሎች ብዙ ትውልዶች አለፉ። ተረኛው ሱፐር ጂኒየስ ነጋዴ ግመሉን ካንገቱ በላይ ብቻ እየሳለ መላክን አመጣ። ተረኞች ብዙ ትውልዶች በተራቸው አለፉ። እንደ ሱፐር ጂኒየስ ኦፍ ዘ ሃይስት ኦርደር የሱፐር ጂኒየሶች ቁንጮ ተከሰተ። ከነጭራሹ የግመል ስዕልን እርግፍ አድርጎ ጥሎ በምትኩ የድምጽ ስዕልን ፈጠረ። ይኸውና ግመል በአረብኛ። ሶሎዲህን ራሱ እንደ መምህር ሱፐር ጂኒየስ ነበር። ለምሳሌ ኤንሸንት ሂስትሪ የጥንት ዘመናት ታሪክ ሲያስተምረን ጀንትልሜን ይለናል። ወይዘሪት ፍኖትና ሌሎች ሴቶች አብረውን እየተማሩ ነው። እሱ ግን በስነ አእምሮ የጥንት ወንድ ስለሆነ ሌዲስ ለማለት ክብሩና ህሊናው አይፈቅድም። ከስልጣኔዎች መጀመሪያ የፈርዖናዊቷ ግብጽ ነው ይባላል። እኔ ግን የቻይና ስልጣኔ ይቀድማል ባይ ነኝ። ዘ ግሬት ዎል ኦፍ ቻይና አስደናቂነቱ ከፒራሚዶች ይበልጣል ወይስ ያንሳል ብላችሁ ብትጠይቁኝ መልስ አይኖረኝም። ለማንኛውም ወደ ቻይና እንሂድና ዘመናት ነግተው ገና በሺዎች መቆጠር ከመጀመራቸው በፊት ዘ ሰን ኦፍ ሄቨን የሰማያት ልጅ የነገስታቱ መጠሪያ ማዕረግ በነበረበት ጊዜ ለንጉሱ ሱፐር ጂኒየስ ፕለስ የሆነ አርክቴክት ቤተመንግስት ገነባለት። ባለፉት ዘመናት ታይቶ የማይታወቅ በሚመጡት ዘመናትም ይታያል ተብሎ የማይታሰብ ነው ተባለ። አንዱ ሱፐር ጂኒየስ ፕለስ ሰዓሊ ደግሞ ይህ እንቁ ሥራ ስላስደነቀውና ስለመሰጠው ቀለሞቹን ቀመመ። በሱ ተመልካቹን ሁሉ አስደመመ። በቤተመንግስቱና በስዕሉ የትኛው ግልባጭ እንደሆነ እርግጠኛ መሆን አልቻለም። የሰማያት ልጅ እንደ እሳተ ገሞራ ተቆጣ። ቤተመንግስቴን እነዚህ ምስክሮች እያዩ ሰርቀኸኛል፣ ሞት ይገባሃል አለና በገዛ እጁ የሰዓሊውን አንገት በሰይፍ ቀላው። ሱፐር ጂኒየስ መሆን አንዳንድ ጊዜ አደገኛ ነው። ይሆንላችሁ። ንጉሱ ይህም አልበቃውም። አርክቴክቱን አንተ ደግሞ ሌላ ይህን ያህል የሚያስደምም ህንፃ እንዳትገነባ ተፈርዶብሃል ብሎ አይኑን አስፈሰሰው። ብዙ ምዕታት ዓመታት አለፉ። ይቀጥላል ሶሎዲህን። በሰሜን ህንድ አግራ በምትባል ከተማ ንጉሠ ነገሥት ሻሃ ጃሃን ከሚስቶቹም ከዕቁባቶቹም አብልጦ የሚያፈቅራት ሙንታዝ 14ኛ ልጅ ስትወልድለት ሞተች። የሱን ሐዘንና የሷን ውበት የሚገልጽ መስጊድ አሳነጸ። እዚያ ተቀበረች። ምናልባት ያንን ያህል የሚያምር ህንፃ ተሰርቶ አያውቅም ይባላል። ጥንታዊው ዓለም ከተስማማባቸው 7 ወንደርስ ኦፍ ዘ ወርልድ አንዱ ታጅ መሃል ይባላል። አቴንስ ውስጥ የሚገኘው አክሮፖሊስ ቤተ መቅደስ ውበቱ ከታጅ መሃል ሳይበልጥ አይቀርም የሚሉም አሉ። ታጅ መሃል በፈረንጅ በ1632 ተጀምሮ በ1953 ተጠናቀቀ። ዘ ግሬት ፒራሚድ ኦፍ ጊዛ የሚባለውን ለመገንባት 4 ዓመት ብቻ የበለጠ ጊዜ ወሰደ ማለት ነው። ታጅ መሃልን ለመገንባት በሺዎች የሚቆጠሩ ጠበብትና የእጅ ሥራ ባለሙያዎች ተሰማርተው ነበር። ነጩን ብረበረድና ሌላውን አስፈላጊ ቁሳቁስ ለማመሳሰል 1000 ዝሆን ተመድቦ ነበር። ታጅ መሃል የቤተ መንግስታት ቁንጮ ማለት ነው። ጀንትልሜን ይለናል ሶሎዲህን። ከዚህ ቀጥዬ የምነግራችሁ እውነት ይሁን ወይስ ፈጠራ
በእርግጥ ለማወቅ የሚቻል አይመስለኝም። ታጅ መሃልን የፈጠረው አርቲስት የጥንታዊት ቻይና ሱፐር ጂኒየስ አርኪቴክት የደረሰበትን የአይን መፍሰስ በሱ እንዳይደገም አስፈላጊውን ጥንቃቄ ወሰደ። ብዙ ይቅርታ ከለመነ በኋላ የምናዘዘው ኃጢአት አለ። ህንጻው አልቆ ከተመረቀ በኋላ ነው ስህተቴ ታየኝ። ዝናብ ሲወርድ ወደ ህንጻው ውስጥ ውሃ ቀስ ብሎ ይወርድና ነጩ እብነበረድ ላይ ቆሻሻ አይኑን ስለምትቆረቁረው የህንጻው ውበት አይታየውም። ሰውነታችን ላይ ትንሽ ቁስል ካለ ትኩረታችንን ሳንወድ እንደሚስበው አይነት እና ምን ይሻላል? ውሃው ወደ ውስጥ እንዳይፈስ ወጥቼ ዝናብ እየተደበደብ ውሃውን በእጄ ወደ ውጪ እንዲፈስ እመረዋለሁ። ብልሃቱን ለአንዱ ረዳትህ አሳየው። አይገባውማ። አንተ ስትሞትስ? ከዚያ በፊት ራሱን የቻለ ብልሃት ይመጣልኝ ይሆናል። ንጉሱ ሳይወድ ተስማማ። ክረምቶቹ እየመጡ ሲሄዱ ከዕለታት አንድ ቀን አርኪቴክቱ ሞተ። ክረምት መጣ። ንጉሱ ቢጠበቅ ያ የተፈራው ውሃ አልገባም። ለከርሞም አልገባም። ለካ ያ ገብቶ አይን ይስባል የተባለው ውሃ ሕይወቱን ለማትረፍ ሲል የፈጠረው ውሸት ኑሯል። እኛ ስንስቅ ሶሎዲን ፈገግ እንኳን አላለም። አብዮቱ ይህችን ቅድስት ሀገርም ደፍሮ ሊፈነዳ ሲል ውድ መምህራችን የሚያውቋቸው ጥቂት ምልክቶች ገና ብቅ ማለት ሲጀምሩ ሚስተር ኤንድ ሚሲስ ሶሎዲን ወደ አውስትራሊያ በረሩ። ሁልጊዜም በባዕድ ሀገር ባይተዋር ሰው ሆኖ የኖረው ውድ መምህራችንን ለመሰናበት እድል አላጋጠመንም። የኔታ ገብረ መድህን መምህር ሶሎዲንን የማደንቀውን ያህል የኔታ ገብረ መድህንን ወዳቸዋለሁ። በ13 ዓመቴ የግዕዝ አስተማሪያችን ነበሩ። ገና በመተዋወቂያችን የትምህርት ሰዓት ነበር የዋህና ደግ ሰው መሆናቸውን ያወቅነው። የኔታ ገብረ መድህን አጭር ቀጭን ናቸው። ፂም የላቸውም እንዳንል ግን ፊታቸው ለስሙ ያህል ጥቂት ፀጉር አብቅሏል። ሲናገሩ እንደ ህንዶቹ ጭንቅላታቸውን ከጎን ወደ ጎን ያንቀሳቅሳሉ። ሁልጊዜ የሚለብሱት ያንኑ ቡኒ ካኪ ኮትና ሱሪ ነው፣ ግን ሁልጊዜ ንጹህ። ትምህርታችንን በግስ እርባታ እንጀምራለን። ነፍህ ማለት ነፈሰ ነው። እንግዲህ በአማርኛ ነፈሰ ይነፍሳል፣ ይነፍስ ዘንድ ይንፈስ ብለን እንደምናራባ በግዕዝ ነፍህ፣ ይነፍህ፣ ይንፋ፣ ይንፉህ እንላለን። ሁለት ጊዜ ይንፉ ሲሉ እኛ በአማርኛ ሰማናቸውና በሳቅ ፈነዳን። እሳቸው ግን ሳቃችንን የሰሙት አይመስሉም። አልተቆጡንም፣ ፈገግም አላሉም። ሰሌዳው ላይ እየጻፉ እርባታውን በሌላ ገጽ ሲያሳዩን ዘርህ ማለት ዘራ ነው፣ ስናራባው ዘርህ ይበረሃ፣ ይብራህ፣ ይብራህ ይሆናል እያሉ ቀጠሉ። በሚቀጥለው ቀን ሲያስተምሩን ሰሌዳው ላይ መጻፍ ገና ከመጀመራቸው አንዱ የኔታ ነፍህ አልገባኝም አላቸው። አንገታቸውን እያቅለሰለሱ ቀላል ነው ምን ያቅታል አሉት። ነፍህ፣ ይነፍህ፣ ይንፋ፣ ይንፉ ሲሉ እኛ በሳቅ ፈነዳን። አሃ ይንፉህን ነው የፈለከው? በል ይንፉ አሉትና እኛ የባሰውን ጮኸን ስንስቅ አልተቆጡንም፣ ፈገግም አላሉ። እሳቸው ትምህርታቸውን ማናችንም ብንከተል ማናችንም ችላ ብንለው የሚያስተውሉ አይመስሉም። አንዳንድ ቀን እርስ በእርሳችን እንኳን ለመደማመጥ እስኪያቅተን ድረስ ሁካታውን ስናበዛ የኔታ ገብረ መድህን ወደኛ ዞረው አንገታቸውን እያቅለሰለሱ በዚያው ረጋ ባለ ሰማያዊ ድምጻቸው ኢትዮጵያ እናንተን አፈራች ዝንጀሮዎች ብለውን ወደ ሰሌዳቸው ይመለሳሉ። ጩኸት ጫጫታው ከዚያም ከባሰ ግን ጠመኔውን ያስቀምጣሉ። ወደኛ ሳያዩ በዚህ ጩኸት ማስተማር አልችልም ብለው ይወጣሉ። 2-3 ተማሪዎች ተከትሏቸው ወጥተው በጣም ይቅርታ የኔታ ሁለተኛ እንንጫጫም፣ ይኸው ክፍሉ ጸጥ ብሏል ሲሏቸው ወይም አምነውን ወይም ይቅር ብለውን ተመልሰው ይገባሉ። እኛን ግን ተቆጥተውን አያውቁም። አረ ማናችንንም ገላምጠውን አያውቁም። ፈተና መጣ። የኔታ ገብረ መድህን የጥያቄ ወረቀቶቹን አደሉና እንዳንኮራረጅ በዝግታ እየተዘዋወሩ ይጠብቃሉ። ደንብ ስለሆነ የፈተና ውጤት
አማርኛ፣ እንግሊዘኛ 200 ማርክ አለው። ሂሳብ፣ ሳይንስ፣ ታሪክ 150 አለው። ሌሎቹ የትምህርት አይነቶች 150፣ ግዕዝ ግን 25 ማርክ ብቻ ያለው ስለሆነ በአጠቃላዩ የክፍል ማለፍ ጉዳይ ያን ያህልም አያሳስበንም። ለማንኛውም አንዱ የሚያውቀውን መልስ ሁሉ ከጻፈ በኋላ እጁን አውጥቶ የኔታን ጠራቸው። ያንዱን ጥያቄ መልስ በጣቱ እያሳያቸው በሹክሹክታ ይሄ ልክ ነው ብሎ ጠየቃቸው። እሳቸውም እዚህ ጋር አንድ ቃል ዘለሃል አሉት። የኔታ ገብረ መድኅን ይህን ያህል የዋህ ነበሩ። በእድሜ ከበሰልኩ በኋላ አንድ የአረብኛ አባባል ሰማሁ። ለንጹህ ልብ ሰው ሁሉ ንጹህ ነው። ስለ የኔታ ገብረ መድኅን የነገረኝ መሰለኝ። ቴዎድሮስ ጽጌ የሚባል የክፍላችን ልጅ አታምኑኝም አለኝ። የኔታ ገብረ መድኅን በዮሐንስ ቤተክርስቲያን ቁልቁለቱን ሲሄዱ አየኋቸው። ቫዮሊን ይዘዋል። ቫዮሊን መጫወታቸውን እንደዚያ ሰማያዊ ሰው መሆናቸው ፈጣሪው ጸጋውን አብዝቶ የለገሳቸው ቢሆኑ ነው ላለው። ግን ትሁት ሰው ስለሆኑ በሆነ አጋጣሚ ለባለ ቫዮሊኑ ሰው ተልከው ቢሆንስ? ከሰው ጋር ኑር ቢሉኝና ምርጫዬ በተአምር ሊሳካልኝ ቢችል ከየኔታ ገብረ መድኅን ጋር እኖራለሁ እና ቫዮሊናቸው እንደ ጠባያቸው ሰላም ይሰጠኛል። ምርቃት። አንድ 5 አዛውንት ዘና ብለው ይጫወታሉ። አንዳቸው እሳቸውማ እንደ ተራ ሰው አይደሉም ሲሉ ነበር ጆሮዬን ጣል አድርጌ በጸጥታ ማዳመጥ የጀመርኩት። በግብረ ስጋ አይደለም እኮ የተወለዱት። አንተ ደግሞ ታዲያ በምን ሊወለዱ ኑሯል? እሱ ነው የሚገርማችሁ። የጸሎት ቅዳሴ ስነ ስርዓት እየተካሄደ ነው። አንድ ሰው ባልታወቀ ምክንያት የግብረ ስጋ ምኞት እንደ እሳት ስላቃጠለው ቀስ ብሎ በስውር ከኪሱ መሐረቡን አውጥቶ ዘሩን ማዕበሉ እንዳለፈለት ቀስ ብሎ መሐረቡን ወለሉ ላይ ጣለው። ከዚያስ አሉ እንደኔ የተመሰጡ ሰውዬ እየተቻኮሉ። በዚያች ደቂቃ አንዲቷ ኮረዳ የወር አበባዋ ድንገት ሲወርድና መሐረቡ ሲወርቅ ስታየው እኩል። እፍረቷን ለመደበቅ መሐረቡን አንስታ ደፈነች። መሐረቡ ላይ የፈሰሰው አባለ ዘር ግብረ ስጋ ሳትፈጽም ባለ መሐረቡ ማን እንደሆነም ሳትለይ ያረገዘች። እውነት እኮ ነው ጃል፣ ያለ ግብረ ስጋ ወለደች። እሱም ኃጢአት የሌለበት ህይወት ኖረ። ጨዋታው በዚህ አዝማሚያ ሲቀጥል እኔ ለራሴ ስለ የኔታ ገብረ መድኅን የሚያወሩ አይመስልም ብዬ እያሰብኩ ጆሮዬን ለሌላ ጭውውት አነጣጠርኩ። ሌላ ስራ ያዝኩና ነው እንጂ ምናልባት ስኬታማ ጆሮ ጠቢ ሊወጣኝ ይችል ነበር እላለሁ። ዓለማችን በታሪኳ የማትረሳቸው ዓለመርሳት ብቻም ሳይሆን ላቅ ያለ ስፍራን የምትሰጣቸው ነገስታትን እንዳፈራች ስናስብ ምናልባት ወደ ልቦናችን ቅድሚያውን ስፍራ ይዞ የሚመጣው አውሮፓን እንደ አንድ ሀገር የገዛት የፈረንሳይ ንጉሠ ነገሥት ቀዳማዊ ናፖሊዮ ቦናፓርት ይሆናል። ለዚህም ነው ታሪክ እስከዛሬ የሱን ስም ሲጠቅስ አብሮ ሳይጠቅስ የማያልፋቸው ቅጥያዎች ያጎናጸፈው። በታሪክ መስፈሪያ ታላቅ አዋቂ ሰው፣ በጦርነት ጀግናና ጥበበኛ ወታደር፣ በስትራቴጂው ወደር አልባ ጄነራል፣ በመንግስት አመራር ችሎታው ረቂቅ ፖለቲከኛ፣ በሐሳቡ ልበሰፊ፣ በንግስናው የተፈራ ወዘተ ወዘተ። የእያንዳንዱ ሀገር ዕጣ የሚወሰነው በሚገነባው ምሽግ ነው ይላል። ከምንም በላይ ለጦርነት ፍቅር የነበረውና ኃያልነቱንም በጦር ሜዳ ውሎ ያረጋገጠው ናፖሊዮን እያንዳንዷን የየዕለት አጋጣሚ ሳይጠቀምባት የሚያልፍ ሰው ቢኖር የውድቀቱን መቃብር የሚቆፍር ይሆናል። የኔም ዕጣ ፈንታ በየዕለት ተግባሬ ብቻ የሚለካ ነው ሲል ተከታዮቹን እረፍት ይነሳቸዋል። ወታደሮቹን ከጀግናም ጀግና ከቆራጥም ቆራጥ በማድረግ ሲያነጻቸው ደግሞ ለመሞት የወሰንን ቀን ጀግኖች ሆነናል፣ ሁላችንም ለመሞት የተፈጠርን ነን፣ ለሀገር ከመሞት ተርፎ የጥቂት ቀናት ዕድሜን መጨመር ደስታ ይሰጠናል ብላችሁ አትሞኙ ይላቸዋል። እናም እስከመቼም ፈረንሳይ በታሪኳ አይታ የማታውቃቸውን ጀግኖች ሲያመርትላት ኖረ። ጀግናን ጀግና የሚያደርገው ሞቱ ሳይሆን የሞተበት ምክንያት ነው የሚለውን ንግግሩን
ካንደበቱ ሳይለይ ለማለፍ በቃ። በናፖሊዮን ፊት ፈሪ ሰው ቦታ አልነበረውም። በጦር ሜዳ መፍራቱ የተነገረበት ወታደር በፊቱ አስቀርቦ ከገደለው በኋላ በዙሪያው ወደ ቆሙት ዞረና ይህንን ፈሪ ሰው ሞት ወሰደው እንጂ ናፖሊዮን አልገደለውም። ጀግና ሰው ሰዓቱ ካልደረሰች በቀር ሞትም አይወስደውም፣ ንጉስም አይገድለውም አላቸው። እድል እንደ ሴት ነች፣ አንድ ጊዜ ካመለጠች ነገ አገኛታለሁ ብዬ አላስብም የሚለውን እምነቱን ይዞ ቢተረክና ቢጻፍ ተውሎ ቢታደር የማያልቅ የጀግንነት ታሪክ በየዕለቱ ፈጸመ። ናፖሊዮን ከጀግንነቱ፣ ከተዋጊነቱ፣ ከቆራጥነቱ ባሻገር ምን አይነት ሰብዕና እንደነበረው የተለያዩ የታሪክ ጸሐፍት እንደገባቸውና እንደተረዱት ያሰፈሩለትን ለመረመረ ታታሪ ሰው ቢያንስ የገዢ ልብ በጭንቅላቱ ውስጥ ሊሆን ይገባል ሲል የተናገረውን ፈጽሞ አይዘነጋም። ናፖሊዮን ቦናፓርት አያቾ በምትባል የካርስ ግዛት ተወለደ። ካርስ ከሜዲትራኒያን ደሴቶች አንዷ ነበረች። ስለዚህም በውልደት ናፖሊዮን ቦናፓርት ፈረንሳዊ አይደለም ይላሉ። ነገር ግን በጄኖዋ ትዕዛዝ ለፈረንሳይ ወታደር ይሆን ዘንድ ተሸጠ። አባቱ ሻርል ቦናፓርት፣ እናቱ ደግሞ ለቲቲያ ራምሊኖ ይባላሉ። ወላጆቹ ከናፖሊዮን ጋር 8 ልጆች የወለዱ ሲሆን እነሱም ወንድሞቹ ጆሴፍ፣ ሉሲያን፣ ሌዊ፣ ጀሮም፣ እህቶቹ ደግሞ ኤሊሳ፣ ፓሊንና ካሮሊን ይባላሉ። ናፖሊዮን ገና በለጋነት እድሜው በብሪዮን ወይም ፈረንሳይ ወታደራዊ ትምህርቱን መከታተል ጀመረ። በተለይም በዚህ አካዳሚ ውስጥ ተለይቶ የሚታወቅበት ችሎታው የሂሳብ፣ የታሪክና የጂኦግራፊ ዕውቀቱ ነበር። እንደ አውሮፓውያን አቆጣጠር በ1783 የፈረንሳይ ወታደራዊ አካዳሚ ባወጣው የትምህርት ዕድል ተጠቅሞ ወደዚያው በመግባት ለ2 ዓመት ያህል ትምህርቱን ከተከታተለ በኋላ ምክትል የመቶ አለቅነት ማዕረግ አግኝቶ ተመረቀ። ናፖሊዮን ከአካዳሚው ሲወጣ ለጥቂት ዓመታት በውትድርና አገልግሎ የሻምበልነት ማዕረግ አገኘ። በወቅቱ ቱለን የተባለችው ሀገር ከእንግሊዝ ቅኝ ግዛት ነፃ ለመውጣት የሸፈተች ሀገር መሆኗ ለሱ እንደ ዕድል ሆነና የጀግንነት ሥራውን ይገልጥባት ዘንድ ወደዚያው ተላከ። ቱለን በወቅቱ የፈረንሳይን እርዳታ ፈላጊነቷን በግልጽ ማሳወቋ ደግሞ ጦርነቱን የቀና ያደረገው። ናፖሊዮን ሻምበልነቱን በመድፈኛ ውስጥ ነበር። በመድፍ አተኳኩሱ ጭፍሮቹን በማዘዝና በመምራት ታላቅ ጀብድ በመፈጸሙ ወደ ጄኔራልነት ማዕረግ ለመድረስ የዚያ ጦርነት ትዕይንት ብቻ በቂው ሆነ። የናፖሊዮንን ታሪክ በመረመሩ የተለያዩ ዘጋቢዎች ምልከታ አንዳንዱ እውነታ መሆኑ ባያጠራጥርም አንዳንዱ ደግሞ ልብ ወለድ ይመስላል። ለሁለተኛው አስተያየት የታሪክ ምሁራን የሚሰጡት ምላሽ የናፖሊዮንን ታሪክ በሚገባ የተመራመረና ያጠና ሰው ቢሆን የዚያ ጀግና ታሪክ አንድም ገድል የሚመስል ነገር አለው ለማለት መሰረት እንደማይኖረው በቀላሉ መረዳት ይችል ነበር የሚል ነው። የናፖሊዮንን ገድል መተረክ ከመጀመሪያ በፊት ይህ አስደናቂ ሰው እስከዛሬ ማንም ሊደርስበት ያልቻለው ከፍታ ላይ ለመቆም እንዴት እንደበቃ የዚያን ዘመኗ ፈረንሳይ ትገኝበት የነበረውን እውነታ በቅድሚያ ማወቅ ይጠቅማል እላለሁ። በፈረንሳይ በ1742 እንደ አውሮፓውያን አቆጣጠር በተነሳው የህዝብ አመጽ ምክንያት የመጀመሪያው የሪፐብሊክ መንግስት ለመቋቋም ችሎ ነበር። የመንግስቱንም ስልጣን በህዝቡ ስም ሆነው በተከታታይነት የያዙት እንዳንቶ፣ ሮቤስ፣ ፒየር እና ባራስ ነበሩ። እነዚህ ሰዎች የመንግስትን ስልጣን በእጃቸው ለማድረግ እርስ በእርሳቸው ሲጠባጠቡና ህዝቡም ከነሱ ጋር እየተከፋፈለ አብሮ ሲታመስ በወቅቱ ነምሳ፣ እንግሊዝ፣ መስኮብ፣ ስፔን እና ሆላንድ የፈረንሳይን ሀገር ሊወጉ ተነሱ። ስለዚህም ፈረንሳይ በአንድ በኩል በአመጽ እየታወከች በሌላ በኩል ደግሞ የውጪ ጠላት ከሆኑት ከነዚህ ሀገራት ጋር መዋጋት ነበረባት። ከውጪ ጠላት ጋር ይዋጉ የነበሩትን የፈረንሳይ ወታደሮች በአብዛኛው የሚመሩት ወጣት ጀነራሎች ሲሆኑ ከነሱ መካከል አንዱ ናፖሊዮን ነበር። ናፖሊዮን ወደ ታላቅነት ማዕረግ ካሸጋገረው የቱለን ጦርነት መልስ የፈረንሳይ ጦር አዛዥ የነበረውን የጀነራል ቦሃርኔት ሚስት ጆዜፈንን አገባ። ለጥቂት ዓመታትም በፈረንሳይ ፓሪስ ውስጥ ከኖረ በኋላ የፈረንሳይ አብዮት ሲቀጣጠል ፈረንሳይ ጦሯን ወደ ኢጣሊያ ለማዝመት ተዘጋጀች። የጦሩ አጠቃላይ አዛዥ የነበረው ኮሮኔት ናፖሊዮንን ጠርቶ ወደዚያ ለሚዘምተው ጦር አዛዥ አድርጎ ሾመው። እንግዲህ
የናፖሊዮን ወደ ኢጣሊያን መዝመትና በፈረንሳይ አብዮት መቀጣጠል ለታላቅነቱ ፈር የቀደደ አጋጣሚን ፈጠረለት። በዚያ ጦርነት ናፖሊዮን ጀግንነቱን የገለጠን ስራን ከመስራቱም በላይ ከዚያ መልስ ወደ ግብጽ ተልኮ በድጋሚ ጀግንነቱን በተግባር አስመሰከረ። ይሁንና ከግብጽ መልስ በፈረንሳይ መንግስት ላይ አመጽን ለማነሳሳት ሞክሯል በሚል ክስ ተመስርቶበት ዘብጥያ ወረደ። ከእስር ከተለቀቀ በኋላ ከውትድርና አገልግሎቱም ሆነ ከማዕረጉ በወቅቱ በመታገዱ ወደ ቱርክ ጦር ውስጥ የመግባት ፍላጎት አድሮበት ነበር። ነገር ግን ይህንን ሐሳቡን ጥሎ ወደ አውስትራሊያ ከሚጓዙ መንገደኞች ጋር ተቀላቅሎ በመሄድ በአዲስ ሥራ ለመሰማራት ዝግጅቱን አካሄደ። በዚህ ጊዜ ነበር ከቀድሞ የፈረንሳይ መንግስት ባለስልጣን ፖል ባራስ ጥሪ የቀረበለት። ባራስ በወቅቱ ናፖሊዮን ልብ ውስጥ ተዘርቶ የነበረውን የታላቅነት ምኞት ነፍስ እንደዘራበት ይታመናል። እንደ አውሮፓውያን አቆጣጠር በ1795 ናፖሊዮን ወደ ፖለቲካው ተመልሶ አዲስ አመጽን በፈረንሳይ አነሳሳ። ይህ አመጽ ግን እንደ መጀመሪያው የከሸፈ አልነበረም። በወቅቱ ከጀግንነቱ በላይ ጭካኔውን በመግለጥ ወደ ኢጣሊያን በዘመተው ጦር ላይ አዛዥነቱን መልሶ ከእጁ ያስገባው ናፖሊዮን በፈረንሳይም ሆነ በአውሮፓ ኃያልነቱን ወደሚያረጋግጥበት ዙፋን ግስጋሴውን ያዘ። በአንጋፋዎቹ የፈረንሳይ ጀነራሎች በቅድሚያ የጥርጣሬ ቀለበት ውስጥ ቢገባም ነገር ግን በሚያሳየው ቁርጠኝነትና ጀግንነት በቀላሉ ልባቸውን ሊያሸንፍ ቻለ። በተለይም የቄሳርን ዘዴ በመጠቀም በታላላቅ ጦርነት ውስጥ ቀዳሚ ሆኖ በመግባት የሚያሳየው የጦር ሜዳ ጀግንነት የተከታይ ወታደሮቹን ቀልብ በቀላሉ ለመግዛት አስቻለው። በሞንቴኖት፣ መንዶቭ፣ አርኮላ እና ራቮሊ በተሰኙ የጦርነት አውዶች የፈረንሳይን ጦር በመምራት ያሳየው ጀግንነት ወደ አንድ ታላቅ መንበር ግስጋሴ መጀመሩን ያስረገጠ ሆነ። የሰው ልጅ ሁሉ በእግዚአብሔር ዘንድ እኩል ነው። በመካከላችን ያለው ልዩነት የጥበብ የችሎታና የመልካም ምግባር ልዩነት ብቻ ነው በማለት ወታደሮቹ ልዩነታቸውን ዘወትር እንዲያጠቡ ይመክራቸዋል። ታላቅ ምኞቱን አስቀድሞ በተለያዩ ምግባሮቹ የገለጠው ናፖሊዮን ታላቅ ምኞት የታላቅ ምግባር ውጤት ነው። እነሆ ታላቅን ድርጊት ለመከወን ስነሳ ታላላቅ ዓላማዎቼ ከፊቴ ይመሩኝ ነበር አላቸው። ይኸው ምኞቱን በውስጡ ሰንቆ ወደ ፓሪስ ተመለሰ። በወቅቱ የፈረንሳይ ሐሳብ ኃይለኛ ባላጋራ ሆኖ የታያትን የእንግሊዝን መንግስት መጀመሪያ በግብጽ ላይ ሁለተኛ በህንድ ላይ የነበረውን የገዥነት ስልጣን ማስጣል ነበር። ይህንኑ የፈረንሳይ ሐሳብ ያስፈጽም ዘንድ ደግሞ ወደ ፓሪስ የተመለሰው ናፖሊዮን የፈረንሳይ ጦር አዛዥ ሆኖ ተሾመ። ነገር ግን የእንግሊዝን ጦር ማሸነፍ እንዲህ በቀላሉ የሚቻል አልሆነለትም። በድንገት በእንግሊዝ ላይ ከፍቶት የነበረውን ውጊያ በማቆም ወደ ግብጽ አቀና። ከቱለን ተነስቶ በ1798 ማልታን ከማረከ በኋላ ወደ ግብጽ ማቅናቱ ያለ ምክንያት የተከናወነ አልነበረም። በዚያ ጉዞ በተለይ ከሶሪያ ጦር ጋር ባደረገው ፍልሚያ ያልተጠበቀ ድል ማግኘቱ ለግብጽ ጦር መፍረክረክ ምክንያት ሆነለት። የግብጽን ግዛት በጦርነት ድል አድርጎ ከያዘ በኋላ በወቅቱ ለእንግሊዝና ለጣሊያን ከፍተኛ የኢኮኖሚ ምንጭ የነበረውን መስመር ለመቁረጥ ቻለ። በወቅቱ ወደ ኮሩና ደሴት የሸሸው የእንግሊዝ ጦር የናፖሊዮንን ጦር ከፍተኛ መቋቋም አድርጎበት ነበር። በተለይ የእንግሊዝ ጦር ብርታት በባህር ላይ በመሆኑ በእንግሊዙ አድሚራል ሆራቲዮ ኒልሰን በሚመራው የባህር ኃይል አማካኝነት ፈረንሳይ ተደጋጋሚ ሽንፈት ደርሶባታል። የዚህንም መሰረታዊ ታሪኩን ስንመረምር ናፖሊዮን እንዲህ የተቸገረባት እንግሊዝን ለመውጋት በእቅዱ መጀመሪያ ያሰፈረው ግብጽን መምታት ነበር። ይህም የእንግሊዝ ኃይልና ሀብት የሚገኘው በህንድ ሀገር ስለሆነ በሜዲትራኒያን ባህር ላይ መርከቦች እንዳይተላለፉ ጣቢያዎቹን ቢይዙባት ድል ሊያደርጓት ይቻላል ሲል አስቧል። ይህንን ሐሳቡን ከግብ ለማድረስ ግብጽ ወርዶ በወቅቱ ሀገሪቱን ይገዙ ከነበሩት ማምሉክ ከሚባሉት ቱርኮች ጋር ከፒራሚድ ሐውልቶች አጠገብ ታላቅ ጦርነት አድርጎ ድል አደረጋቸውና ወደ ካይሮ ሰተት ብሎ ገባ። ነገር ግን በዚሁ ወቅት በፈረንሳይና በእንግሊዝ መርከቦች መካከል በባህር ላይ ትልቅ ጦርነት ተደርጎ የእንግሊዝ የጦር መርከቦች አዛዥ ኔልሰን ድል አደረገ። ይህ ደግሞ በግብጽ ሀገር ያለው የፈረንሳይ ጦር በመርከብ ምንም ስንቅ እንዳይደርሰው ሆኖ የባህር መንገዱ ተዘጋበት። በዚህ ምክንያት ናፖሊዮን በጣም አስቸጋሪ ነገር ለመጋፈጥ ተገደደ። ቱርኮችም ይህንን ተመልክተው
በእንግሊዞች አነሳሽነት ጦር አዘጋጅተው ዳግመኛ ናፖሊዮንን ሊወጉት ተነሱ። ናፖሊዮን ይህን እንደተረዳ ከግብጽ ተነስቶ ወደ ሶሪያ በመገስገስ ደብረ ታቦር ላይ ታላቅ ጦርነት አደረገና ቱርኮችን አሸነፋቸው። ቀጥሎም ወደ ግብጽ ሀገር ተመልሶ አቡኪር በተባለ ቦታ ሌላ ታላቅ ውጊያ በማድረግ እንግሊዞች በመርከብ የወሰዷቸውን 20,000 የሚሆኑ ቱርኮችን ድል አድርጎ አስመለሳቸው። ትልቁ እስክንድር የሄደበትን የእግር መንገድ ተከትሎም የሆላንድን ሀገር ለመውጋትና እንግሊዞችን ከህንድ ሀገር ለማስወጣት አስቦም ነበር የሚሉ የታሪክ ጸሐፊዎችም አሉ። ናፖሊዮን ይህን ድል በተቀናጀ ማግስት በፈረንሳይ ተቀምጠው መንግስቱን ይመሩ የነበሩ ሰዎች በመካከላቸው አለመስማማት ሰፍኖ ነበር። ይህንኑ የነሱን አለመስማማት ተንተርሰው ሌሎቹ የአውሮፓ መንግስታት ፈረንሳይን ሊወጉ ተነሱ። በኢጣሊያ ሀገር የነበረው የፈረንሳይም ጦር ድል ሆኖ ፈረንሳይ በናፖሊዮን አማካኝነት ይዛቸው የነበሩትን ሀገሮች ለቀቀች። ይህ ሁሉ በፈረንሳይ ህዝብ ዘንድ ታላቅ ስጋት ፈጠረ። በመሪዎቻቸው አለመስማማት የተበላሸውን ሁሉ ለማደስ ተስፋቸው ናፖሊዮን ብቻ ሆነ። ይህን የተረዳው ናፖሊዮን ከግብጽ ሀገር ገስግሶ ፈረንሳይ ገባ። እንደ አውሮፓውያን አቆጣጠር በ1800 የማይሸነፈው ጀነራል እያሉ ከሚያደንቁት ወታደሮች ጋር ወደ ፓሪስ የተመለሰው ናፖሊዮን ከፖሊስ አዛዡ ፋሼና የፈረንሳይ የውጭ ጉዳይ ሚኒስትር ቴሌራን ጋር በሚስጥር ተስማምቶ በወቅቱ የነበረውን የፈረንሳይ መንግስት አላስፈላጊና ለሀገሪቱም የማይጠቅም መሆኑን በይፋ ተናገረ። የዳይሬክቶር መንግስት እንዲቆምና የኮንሱል መንግስት እንዲመሰረት በይፋ ያቀረበው ሐሳብ የተቃወሙትንም ሰዎች በወታደሮቹ አማካኝነት ጸጥ ማድረግ ቻለ። ከዚያ በኋላ የፈረንሳይ መንግስት በሶስት ቆንስል እንድትመራ የሚለውን ሐሳብ ምክር ቤቱ ተቀበለውና የግራ የቀኝና የመካከለኛ ቆንሲል በሚል ተመሰረተ። ናፖሊዮንም የመካከለኛ ቆንስልነት ስልጣኑን ተረከበ። ለ7 ዓመታት ያህልም የፈረንሳይ መካከለኛ ቆንሲል ሆኖ ሲመራ ከቆየ በኋላ በህዝቡ ዘንድ ያለውን አመኔታና ተቀባይነት ከፍተኛ ደረጃ ላይ መድረሱን አረጋገጠ። በዚህም ወደ ንግስና የሚወስደው መንገድ አሁን ምቹ እንደሆነለት አረጋገጠ። ዲሴምበር 2 1804 ዳግማዊ ናፖሊዮን ቦናፓርት በሚል ስያሜ የፈረንሳይ ንጉሠ ነገሥት ተባለ። የናፖሊዮንን የንግስና ስርዓት ከዚያ በፊትም ሆነ በኋላ ከተካሄዱት የአውሮፓ የንግስና ስርዓቶች ለየት የሚያደርገው ነገር ቢኖር እንዳለፉት ነገስታት ናፖሊዮን ለስርዓቱ ሮማ በመሄድ ፋንታ ጳጳሱን ፒዩ 7ኛን ፓሪስ ድረስ እንዲመጡ መጥራቱ ነበር። ጳጳሱ ምንም እንኳን ይህንን ጥሪ እንደ ውርደት ቢያዩትም የቀሩ እንደሆን ደግሞ በድንገት ተነስቶ ከገነነ መሪ የሚደርስባቸውን ያልታወቀ አደጋ በመፍራት በጥቂት ቀናት ውስጥ ገስግሰው ከፓሪስ ደረሱ። የናፖሊዮን ስርዓተ ንግስም በ1804 ዓ.ም ፓሪስ ከተማ በቅድስት ማርያም ቤተክርስቲያን ተጀመረ። ስርዓተ ንግሱ ከተከናወነ በኋላ ጳጳሱ ዘውዱን ከተቀመጠበት አንስተው ሊደፉለት ተዘጋጁ። ናፖሊዮን ግን ይህ እንዲሆን አልፈቀደም። ተሽቀዳድሞ ዘውዱን በማንሳት በራሱ ላይ አስቀመጠው። ጳጳሱ የመጀመሪያ ሀፍረታቸውን ውጠው ለባለቤቱ ለጆዜፊን ሊደፉ ወደ ዘውዱ ተጠጉ። አሁንም ተሽቀዳድሞ አነሳውና በራሷ ላይ ደፋላት። በዚህ ድፍረቱ ናፖሊዮን በዚያ የታደመውን ሰው ሁሉ ሲያስገርም በጳጳሱ ላይ በደረሰው ውርደት ደግሞ ተሸማቀቀ። በዚያን ቀን ናፖሊዮን ለ14 ታማኝ ጀነራሎቹ በወታደራዊ ሹመት ከፍተኛ የሚባለውን የማርሻልነት ማዕረግ ሰጣቸው። በዓመት የሚያገኙት ገቢም እስከ 1 ሚሊዮን ፍራንክ እንዲደርስ ወሰነ። ናፖሊዮን ከንግስናው በኋላ ከጦርነት በስተቀር የሚጠመድበት ሌላ ሥራ ያጣ ሰው ሆነ። የማየት ችሎታዬም ሆነ የመረዳት ብርታቴ ዕለት ዕለት እየደከመ እንደሚሄድ ይሰማኛል። የመስራት ኃይሌ ግን ፈጽሞ አይደክምም እያለ የመስራት ኃይሉን በጦርነት እሳት ይፈተነው ጀመር። አንድ ቀን ጳጳሱ በጦርነት ምክንያት የብዙዎች መሞት ወደ አስከፊ መጨረሻ ሊወስደው እንደሚችል የተነገረው ናፖሊዮን 50,000 የዚህ ሀገር ወታደር በአንድ ቀን ቢረግፍ ለሞቱት ወታደሮች አለቅስላቸው ይሆናል። ነገር ግን ከምንም ነገር በላይ ፖለቲካዊ ፍላጎት እንደሚቀድም ደግሞ ማንም ሊያውቀው ይገባል አላቸው። ናፖሊዮን ንግስናውን ተከትሎ ኃያል ጦር በአውሮፓ የማቋቋም ህልሙን ተግባራዊ ማድረግ ጀመረ። ከዚህ ተግባሩ ጎን ለጎን የእንግሊዝን ጦር ለማሸነፍ ያደረገው ሙከራ በእንግሊዙ የጦር አዛዥ አድሚራል ሆራቲዮ ኔልሰን ሲከሽፍ ድንገተኛ ወረራ ለማድረግ በሚስጥር ማቀዱን ያዘ።
ለዚሁ ወረራ በሚስጥር ያዘጋጃቸው 200,000 ወታደሮች በኦስትሪያ በኩል በመላክ የመጀመሪያ ወረራውን ፈጸመ። በዚያ ጦርነት በለስ የቀናው ናፖሊዮን ወደ ቪየና የሚወስድ መንገድ እንደተጠረገለት ሲመለከት ግስጋሴውን አፋጠነ። ናፖሊዮን ቪየና ብሎ መጣ። ቪየና ከመድረስም የሚያግደው ኃይል የለም አለ። ይህም ድል እግረ መንገዱ የጀርመንና የጣሊያን ይዞታውን አረጋገጠለት። ከዚያ ድል በኋላ ናፖሊዮን ፊቱን ወደ እንግሊዝ አዞረ። ይሁንና ከእንግሊዝ ጋር ፊት ለፊት ተጋፍጦ መዋጋት እንደማያዋጣው ግን ገብቶታል። እናም እንግሊዝን በኢኮኖሚ ለማድቀቅ ተነሳ። የተቆጣጠራቸውን የአውሮፓ ሀገራት በሙሉ ከእንግሊዝ ጋር ምንም አይነት ኢኮኖሚያዊ ግንኙነት እንዳያደርጉ አዘዘ። ይሁንና ይህ ትዕዛዝ አንዳንድ ሀገራት የራሳቸውንም ኢኮኖሚ የሚጎዳ ሆኖ በማግኘታቸው ሊቀበሉት ፈቃደኛ አልሆኑም። ከነዚህ ሀገራት ዋነኞቹም ፖርቹጋል ነበረች። በወቅቱ ናፖሊዮን የፈረንሳይ አጋር ከነበረችው ከስፔን ጋር ተነጋግሮ ጦሩን ወደ ስፔን በመላክ በዚያ በኩል የፖርቹጋልን መንግስት ገለበጠ። ፖርቹጋል በፈረንሳይ መንግስት ስር መውደቋንም አስታወቃት። ከእንግሊዝ ጋር ምንም አይነት ኢኮኖሚያዊ ግንኙነት እንዳታደርግ አውጆባት ተመለሰ። እግረ መንገዱን በስፔን በኩል ሲመለስ ፖርቹጋልን ለመጣል የተባበሩትን የስፔን ንጉስ ቻርልስ አራተኛን ከመንበረ ስልጣናቸው አውርዶ ወንድሙን ጆሴፍ ቦናፓርትን ዙፋን ላይ ያስቀመጠው። ይሁንና ይህን የናፖሊዮንን ድርጊት የስፔን ህዝብ የተቀበለው በታላቅ አመጽ ሆነ። አመጹ ለ6 ዓመታት ያህል የቀጠለ ሲሆን ናፖሊዮንም 200,000 ያህል ወታደሩን ለማጣት ዳረገው። በፈረንሳይም ዘንድ የደረሰውን ይህንን ወታደራዊ ኪሳራ ለማሰብም እስከዛሬ አመጹ የስፓኒሽ አልሰር ተብሎ ይጠራል። በፈረንሳይ ጦር ላይ ሁኔታው እየከፋ መምጣቱ የታወቀው የስፔን አመፀኛ ጦር በይለን በተባለችው ቦታ ድል አስመዘገበ። በዚሁ ድል የፈረንሳይ ጦር ክፉኛ መመታቱ ደግሞ እንግሊዝ ጦሯን በስፔንና በፖርቹጋል እንድታሰፍር በር ከፈተላት። ይህንን ተከትሎ የጦሩን መሸነፍ የሰማው ናፖሊዮን በራሱ የሚመራ ጦር በመያዝ ወደ ስፔን ገሰገሰ። በዚያም የስፔንን ጦር በቀላሉ ድል በማድረግ የእንግሊዝን ጦር ኮሩናስ ከተባለችው የሜዲትራኒያን ደሴት ድረስ በመርከብ እንዲሸሽ አደረገው። ይህ ድል ግን ለኦስትሪያ አሁንም ሙሉ ለሙሉ ተገዥነቷን ያረጋገጠ አልነበረም። ናፖሊዮን ኦስትሪያን በስሩ ባደረገ ማግስት እህቱን ካሮሊንን ንግስት አደረጋት። በ1809 የቪየና ወታደሮች በናፖሊዮን ላይ በማመጽ ከእንግሊዝ ጋር ዳግመኛ መወገናቸውን አስታወቁ። በዚህ ድርጊት የተገረሙት ግን ከማንም በላይ ፈረንሳውያኑ ነበሩ። የዚህ ምክንያቱ ደግሞ ከአመጹ ደጋፊዎች መካከል የናፖሊዮን እህት ካሮሊን አንዷ መሆኗ ነው። ይሁንና ታማኝ የጦር አለቃውን ማርሻል ሚሼኔን ወደዚያው በመላክ ድል መታቸውና ዳግሚያ ገዥነቱን አረጋገጠ። ይሁንና አመጹ ሊበርድ አልቻለም። የዚህ አመጽ ዋነኛው መንስኤዎች እንግሊዞች መሆናቸውን የተገነዘበው ናፖሊዮን እነሱን ለመምታት አስቀድሞ ሰላምን በዘዴ መፍጠር ይገባል ብሎ አመነ። በዚሁ መሰረት ሚስቱን ጆዜፊንን በመፍታት የኦስትሪያን ንጉስ ልጅ ማሪ ሉዊዝን አገባ። ይህ ጋብቻ ናፖሊዮን በህይወቱ ከፈጸማቸው ስህተቶች አንዱ ተደርጎ ይጠቀሳል። ናፖሊዮን ከመንገሱ ጀምሮ ፍርሃትና ስጋት ያደረባቸው የአውሮፓ ነገስታት በአመቱ በእንግሊዝ አነሳሽነት መስኮብና ነምሳን አስተባብረው ተነሱበት። በዚህም ምክንያት የናፖሊዮን ጦርና የነምሳ ንጉሠ ነገሥት ቀዳማዊ ፍራንሷን የመስኮብ ንጉሠ ነገሥት ቀዳማዊ እስክንድር ጦር ሰራዊቶች ስቴርሊትዝ በሚባለው ቦታ ታላቅ ጦርነት አድርገው ናፖሊዮን ድል ነሳቸው። ይህ ጦርነት ናፖሊዮን በዘመኑ ካደረጋቸው ጦርነቶች ሁሉ ታላቅ የሚባለው እንደሆነ በታሪክ ሰፍሮ ይገኛል። ከዚህ ድል በኋላ ናፖሊዮን በአውሮፓ የፈቀደውን ቢሰራ ሊከለከለው የሚችል መንግስትም ሆነ ኃይል እንደሌለ ግልጽ ሆነ። በወቅቱ የእንግሊዝ ጠቅላይ ሚኒስትር የነበረው ፒት ስቴርሊትዝ የናፖሊዮንን ድል ማድረግ ሲሰማ ከእንግዲህ የአውሮፓ ካርታ እስከ 10 ዓመት አያገለግልምና ጠቅልላችሁ አስቀምጡት በማለት ተናግሯል ይባላል። ለናፖሊዮን ከዚያ በኋላ ሌላ ፈተና የሆነበት የጀርመን ጦር ነበር። በተለይ የታላቁ ፍሬድሪክን ጀግንነት ከማድነቁም ባሻገር ምስሉን በጽህፈት ቤት አስቀርጾ ያስቀመጠው የጀግና ተምሳሌቱ ነበር። ምንም እንኳን ታላቁ ፍሬድሪክ ቢሞትም እሱ ያቋቋመው ሰራዊት አሁንም ጠንካራነቱን ናፖሊዮን ያምን ስለነበር ጦርነቱ ስጋት ላይ ጥሎት ነበር። ነገር ግን አሁንም በረቀቀ ዘዴው ተጠቅሞ የጀርመንን ጦር ድል በመምታት በጥቂት ቀናት ውጊያ
ከበርሊን ከተማ ገባ። ከዚያ በኋላ የአውሮፓን ነገስታት ኃይል መጥኖ ስላወቀ እስከ ሕይወቱ መጨረሻ የተከተለው ሐሳብ በመንፈሱ ውስጥ ሰረጸ። ይኸውም በብዙ ነገስታት ተከፋፍለው በብዙ ልዩ ልዩ ባህልና ጠባይ ተለያይተው የሚኖሩት የአውሮፓ ሀገሮች በአንድ ንጉሠ ነገሥት ስር አድርጎ በአንድ አይነት ባህልና ጠባይ ተዋህደው እንዲኖሩ ማሰቡ ነው። በዚህም የውስጥና የውጭ ጠላቶቹ በተነሱበት ቁጥር እየቀደመ መንገድ ይዘጋባቸው ጀመር። ከተራ ጄኔራልነት ወደ ቆንሲልነት፣ ከቆንሲልነት ወደ ንጉሠ ነገሥትነት እያደገ በሄደ መጠን ጠላቶቹን ለማጥፋት የተሻለው አማራጭ አውሮፓን አንድ መንግስት አድርጎ መግዛት ነው ሲል ወሰነ። ይሁንና ይህን ውሳኔውን ያመከነ ሥራ የፈጸመው ደግሞ ራሱ መሆኑን ቆይቶም ቢሆን ህሊናው አምኖበታል። በመጀመሪያ የደከመበትን መንግስት አለወራሽ ሲቀር ስለታየው የረጅም ዓመታት የሐሳቡን ተጋሪና አፍቃሪው የነበረችውን ሚስቱን ጆዜፊናን በመፍታት የነምሳ ንጉሠ ነገሥት ልጅ የነበረችውን ማሪ ሉዊዝን ማግባቱ ነበር። ማሪ ሉዊዝ ከናፖሊዮን ጋር ባሳለፈችው ትዳር ሁሉ ለሱ ፈጽሞ ፍቅር ያልነበራትና ቢቻላትም ውድቀቱን ከአጠገቡ ሆና ለማየት የምትመኝ ሴት ነበረች። ናፖሊዮን ከዚያ ሲቀጥል የፈጸመው ስህተት ከሷ የወለደውን ልጁን ገና በ2 ዓመት የሕፃንነት ዕድሜው የሮማ ንጉሠ ነገሥት ማድረጉ ነበር። ከዚያ በላይ ጆሴፍ የሚባለውን ወንድሙን በስፔን፣ ሉዊ የሚባለውን በሆላንድ፣ ጄሮም የሚባለውን በፔስፋሊ፣ ካሮሊን የምትባለውን እህቱን በናፕልና ኦስትሪያ አነገሳቸው። ነገር ግን ሁሉም ችሎታቸውና ጠባያቸው ከተሰጣቸው ከፍተኛ ማዕረግ ጋር ሳይመጣጠን በመቅረቱ እሱን በመርዳት ፋንታ ችግር ይፈጥሩበት ጀመር። በመጨረሻው የፈተና ሰዓት እንኳን ለሱ መጥፊያውን ያበጁለት እነሱ ነበሩ ይባላል። ይህንን ጉዳይ በጸጸት ያስተዋለው ናፖሊዮንም እኔ የተወለድኩት በድህነት ውስጥ ነው፣ ወንድሞቼም የተወለዱት እንደኔው መጨረሻ በሆነ ድህነት ውስጥ ነው። እኔ በሥራዬ ትልቅነትን አገኘሁ፣ እነሱ ግን ሲወለዱ ከነበሩበት ቦታ አልተንቀሳቀሱም አለ። ናፖሊዮን ከቄሳርና እስክንድር የበለጠ ጦረኛ ነበር የሚሉ አሉ። በእርግጥም ድል አድራጊነቱንና ለዓመታት የገዛትን አውሮፓን ለተመለከተ እንዲህ ቢሉት አይበዛበትም። የኢጣሊያ፣ የሆላንድ፣ የስፔንና የስዊስ ሀገሮች በሱ እጅ ነበሩ። እንዲያውም በአንድ ወቅት 25 የሚሆኑ የአውሮፓ ነገስታትና መሳፍንት ከናፖሊዮን ቤተ መንግስት ይሰበሰቡ እንደነበር በታሪክ ሲጠቀስ ይህም በአውሮፓ ሙሉ ስልጣኑን ማሳየቱን የሚያስመሰክር ነበር ይላሉ። ይህንኑ እውነታ የምታጎላ አንድ ወግ አለች። አንድ ቀን ናፖሊዮን የእልፍኝ አስከልካዩን ጠርቶ ሳይቀርብ ስለዘገየበት በቁጣ በመንደድ በሩን ከፍቶ ሲወጣ የእልፍኝ አስከልካዩ እየገሰገሰ ሲመጣ ተመለከተው። እስካሁን ምን ስትሰራ ነበር በማለት በቁጣ ፈጠጠበት። የእልፍኝ አስከልካዩም የንጉሶቹ ግፊያ መንገዱን ዘግቶብኝ ማለፊያ ጥቼ ነው በማለት ናፖሊዮንን አስቆት ቁጣውን አብርዶታል። ናፖሊዮን በዘመኑ የተቀናጀው ኃያልነት እስከምን ድረስ እንደነበር ሌላው ማሳያ ተደርጎ የሚጠቀሰው ደግሞ ትዕዛዜን አላከበሩም ያላቸው የሮማውን ሊቀ ጳጳስ እስረኛ አድርጎ ማስቀመጡ ነበር። አንድ ቀን ደግሞ ናፖሊዮን በቤተ መንግስቱ ግብዣ አድርጎ በግብዣው ላይ የነምሳ መንግስት የውጭ ጉዳይ ሚኒስትር ሜተርኒኪ፣ የናፕል ንጉስ ሚራ፣ ሁለቱ የናፖሊዮን ወንድሞች የሆኑት የወስፋሊ ንጉስ ጄሮምና የሆላንድ ንጉስ ሉዊ ተቀምጠው ነበር። የአሳ ጥብስ እንዲቀርብላቸው ተጋባዦቹ ሲጠብቁ አሳላፊው ስለዘገየ ናፖሊዮን ተቆጥቶ የናፕል ንጉስ አሳላፊው በምን ምክንያት እንደዘገየ ሄደ አይተህ የአሳ ጥብሱን ይዘህና ሲል አዘዘው። ንጉስ ሚራም ተነስቶ ሄደ። እሱም ግን ሳይመለስ ስለቆየ የዌስፋሊ ንጉስ የናፕል ንጉስ ምን ሆኖ እንደቀረ ሄደ ተመልከት ብሎ ጄሮምን አዘዘው። ንጉስ ጄሮምም እንዲሁ አልተመለሰም። ሁለቱም ነገስታት በመዘግየታቸው ናፖሊዮን ተቆጥቶ የሆላንዱን ንጉስ ሉዊን ሊልከው ሲዘጋጅ ጄሮምና ሚራ የአሳውን ጥብስ ይዘው መጡ። የነምሳ የውጭ ጉዳይ ሚኒስትር ሜትርኒክ በኋላ ይህንን ነገር ለወዳጆቹ ሲያጫውት በዚያ ወቅት ናፖሊዮን ከፍ ባለ አዛዥነት ግርማና ኃይል ይህንን ትዕዛዝ ሲሰጥ መመልከቴ በአውሮፓ የፈለገውን ማድረግ እንደሚችል ቀላል ማረጋገጫ ሆኖልኝ ነበር ብሏል። ኮንት ደናርቦን የተባለ አማካሪውን ደግሞ አንድ ቀን ናፖሊዮን ጠርቶ ሰዎች እኔን ምን ይሉኛል በማለት ጠየቀው። ናርቦንም ግማሾቹ አምላክ ነው ይሉሃል፣ ግማሾቹም ሰይጣን ነው ይሉሃል፣ የሆነው ሆኖ በፍጥረቱ ሰው ነህ የሚልህ ግን የለም ሲል
መለሰለት። ለበርካታ ዓመታት ተደጋጋሚ የጦርነት እሳት የቀመሰው የፈረንሳይ ህዝብ መሰልቸት ጀመረ። የአውሮፓም ህዝቦች የንግድ ስራቸው ስለተበላሸ በናፖሊዮን ላይ ጥላቻቸው ውሎ እያደረ ባሰ። በርካታ መንግስታትም የናፖሊዮን ኃያል መሆን እረፍት የሚነሳ ፍርሃትና ስጋት ስላሳደረባቸው እሱን ማስወገድ አማራጭ የሌለው ጉዳይ አደረጉት። በዚህ መሃል መስኮብ ከእንግሊዝ ጋር ያላትን የንግድ ግንኙነት ለመቀጠል ተወስናለች። ናፖሊዮን ይህን ሲሰማ ተቆጣ። በፍጥነትም ጦሩን ወደ ሞስኮ አንቀሳቀሰ። ቦሮዲን በሚባለው ቦታም ከመስኮብ ጦር ጋር ተዋግቶ ድል በማድረግ ሞስኮ ገባ። አብዛኛው የመስኮብ ጦር ግን ሸሽቶ ወደ ኋላ በማፈግፈጉ ብዙም ጉዳት አልደረሰበትም ነበር። ናፖሊዮን የሞስኮ ከተማን ከተቆጣጠረ በኋላ የእርቅ ሐሳብ ያቀርቡልኛል በማለት ቢጠብቅም ተስፋ እንዳደረገው ሳይሆን ቀርቶ የብርድ ወራት በመጀመሩ ወደ ፈረንሳይ መመለስ ግድ ሆነበት። በዚሁ የመልስ ጉዞ አብዛኛው ወታደሩ በብርድ አለቀ። የመስኮብ ወታደሮችም በተመቸ ቦታ እየጠበቁ ይወጓቸው ስለነበር በናፖሊዮን ወታደሮች ላይ ከፍተኛ ጉዳት ደረሰ። ጀርመኖችና ስዊድኖችም እየተባበሩ ጦርነት በማስነሳታቸው በጦር ኃይሉ ላይ ከፍተኛ መዳከም መጣበት። ከዚያ በላይ የናፖሊዮን ጀነራሎች በየቦታው መሸነፋቸውን ምክንያት አድርገው አዲስ ምክር አመጡ። ናፖሊዮንን ከንግስናው በመሻር ፓሪስን ለመቆጣጠር ወሰኑ። ናፖሊዮንም መንግስቱን ለቆ ኤልብ በምትባል ደሴት ላይ 400 ሰዎች ይዞ እንደ እስረኛ ሳይሆን እንደ ንጉስ እንዲኖር ተፈቀደለት። ናፖሊዮን መንግስቱን ከለቀቀ በኋላ ከፈረንሳይ አብዮት በፊት ከቡርቦን ንጉሳዊ ዘር ትውልዱ የሆነው ሉዊ 18ኛን የጦር ጓደኞቹ እንዲነግስ አደረጉት። ሉዊ 18ኛ ከፈረንሳይ አብዮት በኋላ በስደት በእንግሊዝ ሀገር ይኖር ነበር። ነገር ግን በንግስናው 1 ዓመት እንኳን ሳይቆይ ናፖሊዮን ከኤልብ ደሴት ወደ ፓሪስ ግስጋሴ መጀመሩን ሰማ። የናፖሊዮንን ወደ ፓሪስ መገስገስ የሰማው ሉዊ 18ኛ በመንገድ ላይ ጠብቀው እሱን እንዲወጉት የላካቸው የጦር ጀነራሎች ሁሉ ከናፖሊዮን አጠገብ ሲደርሱ በመዋጋት ፋንታ እጅ እየነሱት አጅበውት አብረውት ወደ ፓሪስ ተመለሱ። በዚህ ምክንያት ሉዊስ 18ኛ ሸሽቶ ወደ እንግሊዝ ሀገር ሄደ። ይሁንና በናፖሊዮንና በጦር ጓደኞቹ መካከል እንደገና ቅራኔ ተነሳ። በዚህም ምክንያት የፕሩስና የእንግሊዝ ጦር ናፖሊዮንን ለመውጋት ሲመጡ እንደወትሮ ሁሉ ከጦር ጓደኞቹ ሙሉ ድጋፍን ማግኘት አልቻለም። ይህ ደግሞ በዘመኑ ሁሉ ቀምሶት የማያውቀው አይነት ሽንፈት እንዲቀበል አስገደደው። በጁን 1815 በዊሊንግተን 10 ሰዓታት የፈጀ ጦርነት ከፕሩስና የእንግሊዝ ጦር ጋር ካካሄደ በኋላ ናፖሊዮን ድል እንደከዳቸው ተረዳ። ከጦርነቱ ድብልቅልቅ ውስጥ ገብቶ ለመሞትም ወሰነ። ነገር ግን ባጠገቡ የነበሩ የጦር አለቆቹ ገፍተው ወደ ዳር አወጡት። በጦርነቱ ማብቂያም በምርኮ እስረኛ ሆኖ በእንግሊዞች እጅ ገባ። ቅድስት እሌኒ በምትባል ደሴት ላይ በምርኮ ወስደውት ለ6 ዓመታት በዚያ ታስሮ እንዲኖር ተወሰነ። እነሆ አውሮፓን በዘመኑ ወደር በሌለው ጀግንነት ድል እየመታ ጠቅልሎ የገዛው ናፖሊዮን በግዞት በታሰረባት በቅድስት እሌኒ ደሴት ላይ 6 ዓመታትን ካሳለፈ በኋላ በ1821 ዓመተ ምህረት ሞተ። የመሞቱ ወሬ በፓሪስ እንደተሰማ አንድ ሰው የናፖሊዮን ወታደር ወደ ነበረ ሰው ቀርቦ ናፖሊዮን ሞተ ብሎ ነገረው። ወታደሩ ግን እየሳቀ ውሸት ነው አትመን፣ አንተ ግን እንዲያው ለነገሩ ናፖሊዮንን እንደማታውቀው አስረዳኸኝ። እኔስ በማሬንጎ በሻግራም በስትሬሊት ሲዋጋ ደህና አድርጌ አይቼዋለሁ። ናፖሊዮን አይሞትም ሲል መለሰለት። በእርግጥም ናፖሊዮን ቦናፓርት በሥራው የተቀናጀው ታላቅነት በሰው ልጅ ታሪክ ውስጥ የዘላለም ስምና ዝና የተቀናጀ ሰው ለመሆን እንዳበቃው እስከዛሬ የሚጠራጠር አልተገኘም። የተለየ ተሰጥኦ የለኝም፣ ብቻ ወሰን የሌለው የማወቅ ጉጉት አለብኝ ብሎ አልበርት አንስታይን አንድ ጊዜ ጽፎ ነበር። አንስታይን ይህን ትህትና የተሞላበት አስተያየት በመናገሩ በያዝነው ምዕተ ዓመት ከፈለቁት ሳይንቲስቶች ሁሉ የበለጠ ሊያስከብረው ችሏል። አንስታይን ትሁት፣ ደግና ብልህ ሰው ነበር። የሪሌቲቭ ቲዎሪን የሳይንስ ዓለም ከዳር እስከ ዳር ያነቃነቀ ነው።
ለእውነትም የነበረው ጥማት፣ በወቅቱ ይደረግ የነበረው ሁኔታዎችን ለመከታተል የነበረው ጉጉት፣ ለትምህርት የነበረው ፍቅር የክፍለ ዘመኑ ግንባር ቀደም ተደናቂ ምሁር አድርጎታል። ይሁን እንጂ የዚህ ትሁት ሳይንቲስት ባህሪ ከመጀመሪያውኑ በአመጽና ባሻፈረኝነት የተሞላ ነበር። አንስታይን የተወለደው በጀርመን ሀገር ነው። በህፃንነቱ ምንም አይነት ልዩ የብልህነት ምልክት አልነበረውም። እንዲያውም ቤተሰቦቼ ዘግይቼ መናገር በመጀመሬ ይጨነቁ ነበር። በዚህም ምክንያት ሐኪም አነጋግረዋል። በዚያን ጊዜ እድሜ ስንት እንደሆነ በትክክል ባላስታውስም ከ5 ዓመት አያንስም ነበር ብሎ ራሱ አስተዋውቋል። ሕፃን አንስታይን በ5 ዓመቱ አንድ ኮምፓስ በማየቱ ከመጠን በላይ ተደነቀ። ኮምፓስ ውስጥ ያለው መርፌ ዘወትር ወደ አንድ አቅጣጫ ብቻ በመጠቆሙ የጠለቀና የማይፋቅ ስሜት በሐሳብ ውስጥ ቀረጸበት። በኋላ ይህንን ጥልቅ ስሜቱን ሲያስታውስ ከክሮች ጀርባ አንድ የተደበቀ ኃይል የግድ መኖር እንዳለበት ለመጀመሪያ ጊዜ በኮምፓሱ ባህሪ ለመገንዘብ ቻለ። በ12 ዓመቱ የስሌት ምርምር ጀመረ። ስለ ኢክሊዲያን ጂኦሜትሪ በተጻፈች በአንዲት ትንሽ መጽሐፍ አማካኝነት ልዩ የሆነ ሁለተኛ መደነቅ አጋጠመኝ ይላል አንስታይን። አንድ 3 ማዕዘን ትሪያንግል የሚከተላቸውን የሂሳብ ህግጋት በማጤን እነዚህም አንድ በአንድ በሂሳብ ዘዴዎች አማካኝነት ሊረጋገጡ መቻላቸው አንስታይንን ከመጠን በላይ አስደነቀው። ከዚህ ጊዜ በኋላ ከቶ ሊረሳው የማይችለው የምርምር ቀመር በአንጎል ውስጥ ተቀረጸ። በራስ መተማመንና የሐሳብ ነፃነት ከጨቅላ የዕድሜው ወቅት አንስቶ የአንስታይን ልዩ የጠባይ ምልክቶች ነበሩ። ቤተሰቦቹ አይሁዶች ቢሆኑም እንኳ አማኝ ስላልነበሩና ስለ ሃይማኖቱ እምብዛም ግድ ስላልነበራቸው በአካባቢያቸው በሚያገኙት የካቶሊክ አንደኛ ደረጃ ትምህርት ቤት አስገቡት። በ10 ዓመቱ በራሱ ፍቃድ የአይሁድ ሃይማኖትን መርጦ ተቀበለ። ሲፒስኖስ የተባለው የአንስታይን ሕይወት ታሪክ ጸሐፊ ስለዚሁ ሲናገር እንዲህ ይላል። ይህ ውሳኔ በሕይወቱ እንደወሰዳቸው እንደ ሌሎች አያሌ ውሳኔዎች ከሱ የመነጨ ነበር። የ10 ዓመቱ አንስታይን በዚያን ወቅት የ70 ዓመቱ አንስታይን የነበረውን ያህል በራስ የመተማመን ዝንባሌ ነበረው። በሃይማኖት የነበረው እምነት ከእርሱ ጋር አልቆየም። የራሱን አቋም እንደገና በመመርመር በ12 ዓመቱ በሃይማኖት ወደ አለማመን ተሸጋግሮ እስከ ለተሞቱ ድረስ በዚሁ ጸንቷል። በዚህ ዕድሜው ሙኒክ ውስጥ በሚገኝ ስመጥር ሁለተኛ ደረጃ ትምህርት ቤት ውስጥ ገባ። የትምህርት ቤቱ ውጤት እንደሚያሳየው ልጁ አማካኝ ተማሪ ነበር። አንስታይን ራሱ ሲያስረዳ ዋናው ድክመቴ በተለይም ለቃላትና ለድርሰቶች የነበረኝ የማስታወስ ችሎታ ደካማ ነበር። ሌላ ጊዜ እንደዚሁ ስለራሱ ሲገልጽ አስተማሪዎቼን እንደ ሰልፍ አሰልጣኝ 50 አለቆች ቆጥራቸው ነበር። ከቃል ጥናት ይልቅ ማንኛውንም አይነት ቅጣት መቀበል እመርጥ ነበር። የአንስታይን አስተማሪዎች ስለርሱ የነበራቸው ግምት ዝቅ ያለ ነበር። አንድ ጊዜ ከመምህሮቹ አንዱ አንስታይንን ከክፍል ውስጥ ምን ጊዜም ለምንም ነገር የምትረባ ሰው አትሆንም በማለት ዘልፎት ነበር። አንስታይን 15 ዓመት ሲሆነው አባቱ ሙኒክ የነበራቸው የንግድ ሥራ ስለደከመባቸው ወደ ጣሊያን ሀገር ሄደው በሚላን ከተማ መኖር ጀመሩ። ግን አንስታይን ሙኒክ ከአንድ ሌላ ቤተሰብ ጋር እየኖረ ትምህርቱን ቀጠለ። አንስታይን ምንም እንኳን በትጋት ትምህርቱን ቢቀጥልም መምህራኑ ለእርሱ የነበራቸው አስተያየት የሚያበረታተው አልነበረም። በተለይም አንደኛው መምህር አንስታይንን ወደ ቢሮ እየደጋገመ በመጥራት ትምህርቱን ቢያቋርጥ የተሻለ እንደሚሆን ይመክረው ነበር። እንዲያውም አንድ ጊዜ ያንተ ክፍል ውስጥ መቀመጥ ተማሪዎች ለኔ የሚሰጡትን ክብር ይቀንስብኛል ብሎታል። ይህን መሳይ ግፊት ስላጋጠመው ትምህርቱን አቋርጦ ወደ ቤተሰቦቹ ሚላን እንዲሄድ አድርጎታል። ሚላን እንደደረሰ ቁርጥ ያሉ 3 ውሳኔዎችን ለቤተሰቦቹ አስተዋወቀ። ውሳኔዎቹ በመጀመሪያ ከትምህርት ቤት መውጣት፣ ሁለተኛው ከአይሁዶች ኮሚኒቲ ወይንም ህብረተሰብ መገንጠልና ሶስተኛው የጀርመን ዜግነቱን መሰረዝ የተሰኙ ነበሩ። ከነዚህ ውሳኔዎቹ ላይ የደረሰው የ15 ዓመቱ አንስታይን አንዳንድ የሂሳብ መጽሐፍቶቹን በቦርሳው ይዞ ሰሜን ኢጣሊያንን በእግሩ መዞር ጀመረ። በዚህ አይነት 1 ዓመት ከተዝናና በኋላ የአባቱ ንግድ ኪሳራ ላይ መውደቁ የረፍት ጊዜው አብቅቶ ወደ ዙሪክ በመመለስ በዚያ በሚገኘው በወቅቱ በጣም በሳይንስ ጥናት በታወቀው ፖሊቴክኒክ ውስጥ ለመግባት የሚያስችለውን የመግቢያ ፈተና ወሰደ።
ግን ፈተናውን ማለፍ ተስኖት ወደቀ። አንስታይን ለትምህርት የነበረው ፍላጎት ጠንካራ ነበርና በፈተና ጊዜ በሚያገኛቸው ደካማ ውጤቶች ተስፋ ሳይቆርጥ ለአንድ ሌላ ዓመት በአንድ የስዊዘርላንድ ሁለተኛ ደረጃ ትምህርት ቤት ውስጥ ካጠና በኋላ ዲፕሎማውን አግኝቶ ከፖሊቴክኒኩ ተቋም ሊገባ ቻለ። ከዚህ ተቋም እንደገባ ጥናቱን ከሂሳብ ወደ ፊዚክስ ቀየረ። በፊዚክስ ጥናቱ አእምሮን የሚያስቸግሩና የሚያስጨንቁ ዝባዝንኬዎችን ገሸሽ በማድረግ መሰረታዊ የሆኑ ነጥቦች ላይ ብቻ ትኩረት ማድረጉን ጀመረ። አብዛኛውን ጊዜ ጥናቱን የሚያካሂደው ብቻውን ነበር። የተለመደውን ስርዓተ ትምህርት ወይም ካሪኩለም መከተል ከቶ አይወድም ነበር። ከክፍል መቅረት በፊዚክስ ላብራቶሪ ውስጥ የራሱን ሙከራዎች ማድረግን ያዘወትራል። አንድ ጊዜ ተግባሩን የተከታተሉ አንድ ፕሮፌሰር በጣም ብልህ ሰው ነህ፣ ነገር ግን አንድ ድክመት አለብህ፣ ማንም ሰው ምንም እንዲነግርህ አትሻም ብለውት ነበር። አንስታይን ከኮሌጁ ሊመረቅ የበቃው ማርል ግሬስማን የተባለ የቅርብ የትምህርት ቤት ጓደኛው የሚጽፋቸውን ማስታወሻዎች አልፎ አልፎ በመመልከት ነበር። ስለዚህም የመጨረሻ ዓመታዊ ፈተናዎችን ከመጥላቱ የተነሳ የሚከተለውን አለ። ፈተናዎች ከመጠን በላይ ያስጠሉኝ ነበር። በዚህም ምክንያት ለአንድ ዓመት ያህል የሳይንስ ፕሮብሌሞችን ማጥናት አስጠሊታ ሆነብኝ። ዘመናዊ የማስተማሪያ ዘዴዎች የሰዎችን የማወቅ ጉጉት ሙሉ በሙሉ አለማዳፈናቸው ከተአምር ይቆጠራል። ይህች ዓለም ከነጻነት ቀጥሎ ከሁሉም በላይ የምትፈልገው የሰዎችን የማወቅና የመፍጠር ችሎታ መቀስቀስን ነው። እስኖ የተባለው ጸሐፊ ይህን የአንስታይንን ባህሪ ደህና አድርጎ አጢኖ የሚቀጥለውን አስተያየት ሰንዝሮ ነበር። ነገር ግን ሐቁ አንስታይንን ሊያረካ የሚችል ዩኒቨርሲቲ በነዛ ዓመታት ውስጥ አለመኖሩ ነው። አሁንም ቢሆን አንስታይንን ሊያስደስት የሚችል ዩኒቨርሲቲ መኖሩ ያጠራጥራል። በተለምዶ ከሚታወቀው በላይ አንስታይን ነፃነቱን ይሻ ነበር። አንስታይን ኮሌጅን በሚያመረቃ ውጤት ባለማለፉ ዩኒቨርሲቲው ውስጥ ረዳት መምህር ለመሆን ቢሻ አልተሳካለትም። መምህሮቹ ደህና የድጋፍ ወረቀት ሊጽፉለት ስላልፈለጉ ሌላም ሥራ ማግኘት አልተቻለውም። በዚህ ምክንያት አንስታይን ፊቱን ወደ ሌላ እንዲያዞር ተገደደ። በጋዜጣ ላይ ከወጣ አንድ ማስታወቂያ በአዳሪ ትምህርት ቤት ያሉ ተማሪዎችን የሚረዳ ረዳት መምህር እንደሚፈለግ በማንበቡ ለዚሁ ሥራ አመልክቶ ሥራውን ጀመረ። በዚህ ሥራውም ብዙ ሊቆይ አልቻለም። አንስታይን ከተማሪዎቹ ጋር በሚያደርገው ውይይት የሚሰጣቸው ትምህርት ኋላ ቀር መሆኑን ያሳምናቸዋል። ከዚህ አልፎም ለተማሪዎቹ ትምህርት ሙሉ ኃላፊነት እንዲሰጠው በመጠየቁ ወዲያውኑ በአስተዳዳሪዎቹ ከሥራው ተባረረ። በዚሁ ዓመት መጨረሻ ላይ ልዩ ልዩ ሥራዎች ይከታተል በነበረበት ወቅት የዶክተር ቲሲስ ስለ ቴርሞዳይናሚክስ አዘጋጅቶ ለዙሪክ ዩኒቨርሲቲ አቀረበ። የዩኒቨርሲቲው መምህራን ጥናቱ ብቁ ሆኖ ስላላገኙት ውድቅ ሆነበት። በቀጣዩ ዓመት ሁኔታዎች ለአንስታይን የተሻለ መልክ ያመለክቱ ጀመር። ለአዲስ ግኝቶች የመታወቂያ ወረቀት በሚሰጠው በርን በሚገኘው በስዊዝ የፓተንት ቢሮ ውስጥ ባመክሮ ተቀጠረ። የሥራው መደብ የቴክኒክ አማካሪ ሲሆን በዚሁ ሥራ ላይ አንስታይን 7 ዓመት ቆይቷል። የኢኮኖሚ ሁኔታው ስለተሻሻለለት በዩኒቨርሲቲ ሳለ የሂሳብ ተማሪና 4 ዓመት ትበልጠው የነበረችውን ፍቅረኛውን ሚሌቪያ ማሪክን አግብቶ ሰላም የተሞላበት ኑሮን ጀመረ። በሥራው ላይ ተወዳጅና ቀልጣፋ መሆኑን አስመሰከረ። ከፍተኛው የአእምሮ ችሎታው ከትልልቅ ነገሮች ላይ ሆነ ከተራ ችግሮች ላይ የማያስፈልገውን አሰስገሰስ በመለየት የአንድ ጥያቄ ዋና ብልት አበጥሮ ማውጣት ጀመረ። ይህም በፓቴንት ቢሮ ውስጥ ለሚሰራ ሰው በጣም አስፈላጊ ባህሪ ነበር። ይህ ተሰጥኦ ከቢሮ ግድግዳ አልፎ ሊሄድ የሚችል ሥራ ለመጀመር አበቃው። ስለ አንስታይን የሕይወት ታሪክ የጻፈው ባኔሽ ሆፍማን ስለዚሁ ሲያወሳ አንስታይን መደበኛ ሥራውን በአጭር ጊዜ ለማጠናቀቅ በቃ። ይህንንም በማድረጉ ለሂሳብ መስሪያ በቂ ትርፍ ሰዓት ስላገኘ የዕለት ሥራውን ከጨረሰ በኋላ በሂሳብ ጥናቱ ይመሰጥ ጀመር። ወደ ቢሮ የሚመጣ የኮቴ ድምፅ በሰማ ቁጥር የሂሳብ ወረቀቶቹ እንዳይታዩበት በመሳቢያው ውስጥ አጣጥፎ ይደብቃቸው ነበር። እነዚህ በልዩ ልዩ ፎርሙላዎችና ስዕሎች የተጨመላለቁ ወረቀቶች የፊዚክስ መሰረትን ከጥቂት ጊዜ በኋላ ለማናጋት በቅተዋል። ከሁሉም በላይ የፍጥነት አንጻራዊ ወይም ሪሌቲቭ ቲዮሪን አበሰሩ። ከሁሉም የሚያስገርመው ይህ ውብ ቲዮሪ
በእንደዚህ አይነት የተነጠለና ብቸኛ ከሆነ ሰው መምጣቱ ነበር። አንስታይን የሳይንስ መጽሔቶችም ሆኑ መጽሐፍት አልነበሩትም። አያሌ ሳይንቲስቶች ከኩዮቻቸው ጋር አዘውትረው ሐሳብ ካልተለዋወጡ የሐሳብ ምንጫቸው ይደርቃል። ግን በአንስታይን ላይ ይህ አልሰራም። በፓቴንት ቢሮ ያገኘው ብቸኝነት አሳደገው። አብሮት በኋላ ይሰራ የነበረው ሊዮፖልድ ኢንፊልድ ይህንን ጠባዩን ሲያብራራ ለአንስታይን ብቸኝነትና በአንድ በተለየ ቦታ መኖር በጣም አንቂና አስደሳች ነው። ምክንያቱም ይህ አይነቱ ኑሮ በጣም ከሚጠላቸው አያሌ ነገሮች ነፃ ያደርገዋል። እንዲያውም ለሱ በጣም ተስማሚ የኑሮ አይነት ነው። ነገር ግን አብዛኛው ሳይንቲስቶች በዚህ አያምኑም። ለኔም የተረገመ የህይወቴ ወቅት ለረጅም ጊዜ በሳይንስ አየር ውስጥ አለመኖሬና ስለ ፊዚክስ የማናገረው ማንም ሰው ባጠገቤ ያለመኖሩ ነበር ብሏል። አንስታይንና ባለቤቱ የመጀመሪያ ልጃቸውን ወለዱ። እርሱም ከ3 ዓመት የሥራ ዓለም በኋላ እንደገና የጥናት ጽሑፉን ለዩኒቨርሲቲው አቅርቦ የዶክተሬት ዲግሪውን አገኘ። እንዲሁም 4 የጥናት ጽሑፎች አዘጋጅቶ አናላንደር ፊዚክ በተባለው ታዋቂ የሳይንስ መጽሔት ላይ አሳተመ። በፊዚክስ ውስጥ እነዚህ 4 ወረቀቶች ወደር ያልነበራቸው ነበሩ። የመጀመሪያው ወረቀት ብርሃን የጥቃቅን ነገሮችን ፓርቲክልስ እንዲሁም የሞገድ ዌቭ ባህሪ እንዳለው አሳይተው ቀደም ሲል አደናግሮ የነበረውን የፎቶ ኤሌክትሪክ ክስተት በአንዳንድ ጠጠር ነገሮች ላይ ብርሃን ሲንጸባረቅ ኤሌክትሮኖች የሚፈጠሩበት ሁኔታ በሚገባ አብራራ። ሁለተኛው ጥናት የሞለኪውሎችን ባህሪና እንቅስቃሴዎች የሚተነትን ሲሆን ሶስተኛውና አራተኛው ደግሞ የሪሌቲቭን ልዩ ቲዮሪ ገሃድ የሚያወጡ ነበሩ። የአንስታይንን ወረቀት ይዞ የመጣው የአላንዳር ፊዚክስ የሳይንስ መጽሔት አጻጻፍ እንደተለመደው ሆኖ ልዩ ምልክት አልነበረውም። ሌሎች ጥናቶችና ተራ የሳይንስ ሪፖርቶች ነበሩ። እንደተለመደው በእያንዳንዱ ጥናት ስር ብዙ ጥቅሶች፣ መግለጫዎችና ቀደም ሲል የተገለጹ ሐሳቦች የተወሰዱባቸው መጽሔቶች ዝርዝር ማመሳከሪያ ሰፍሯል። ነገር ግን የአንስታይን ወረቀት ልዩ ነበር። ከስሩ ምንም አይነት የሌሎች መጽሔቶች ዝርዝር የለውም። ጠበብቶቹን አልጠቀሰም። ከግርጌ ጥቂት ማስታወሻዎች ቢኖሩም የራሱን ሐሳብ ለማብራራት ያህል የተጨመሩ ነበሩ። ሲፒስኖ ሲናገር በንጹህ ያልተበረዘ አስተሳሰብ ከሌሎች ሳይደገፍ ከዚያ ላይ የደረሰ ይመስል ነበር። በሚያስደንቅ አኳኋን ከሞላ ጎደል ይህን ነበር ያደረገው። ኒውተን ዓለምን በፍጹም ህዋና አብሶሉት ስፔስ በፍጹም ጊዜ አብሶሉት ታይም የተዋቀረ አድርጎ ተመልክቶት ነበር። ነገር ግን አንስታይን በሶስተኛው ወረቀቱ ከኒውተን ሁለንተና ዩኒቨርስ በማፈንገጥ ህዋን ጊዜንና ማተርን መሰረታዊ በሆነ አንድነት አስተሳስሮ አቆላለፋቸው። ይህም በጣም አስገራሚ ክዋኔ ነበር። የአንስታይን አይነት አርቆ አስተዋይ ለሆነ ተመልካች አንድ በከፍተኛ ፍጥነት የሚንቀሳቀስ 1 ሜትር ርዝማኔ ያለው ቁራጭ እንጨት በእንቅስቃሴ ላይ እስካለ ድረስ ቁመቱ ከ1 ሜትር ያነሰ መሆኑን ይገነዘባል። እንዲሁም ጊዜ አንጻራዊ በመሆኑ በአንድ በተሰጠ ሁኔታ 1 ሴኮንድ የሚባለው ጊዜ በሌላው ሁኔታ ሊበልጥ ሊያንስም እንደሚችል ያስረዳል። ይሁን እንጂ በየዕለቱ በሚያጋጥመው ፍጥነት አንስታይን ያስተዋለው ለውጥ እምብዛም ሊለካ የሚችል ለውጥ እንደማያመጣ እሙን ነው። በጥቃቅን ነገሮች ላይ ሙከራ በማድረግ አንስታይን ካላወቀው 23 ዓመት በኋላ የእርሱን ጽንሰ ሐሳብ ትክክለኝነት በላብራቶሪ ለማረጋገጥ ተችሏል። አንስታይን ባሳተመው 3 ገጽ ብቻ በነበረው አራተኛው ወረቀቱ ልዩ አንጻራዊ ቲዮሪን በማስፋት ለመጀመሪያ ጊዜ E-mc² ኤነርጂ ኢኳል ቱ ማስ ታይምስ ቬሎሲቲ ስኩዌር ኃይል መጠን ሲበዛ በፍጥነት ሲበዛ በፍጥነት ይሆናል የተባለው ግንኙነትን አበሰረ። ከ40 ዓመት በኋላ የዚህ አቻነት ኢኩዌሽን ውጤቱ የአቶሚክ ቦምብን በማስከተል ዓለምን አርበደበደ። በዚህ ወቅት ላይ አንስታይን ማተርና ኃይል የ1 ሳንቲም 2 ገጽታዎች በመሆናቸው አንዱ ወደ ሌላው ሊለወጥ ይችላል ብሏል። በአቻነቱ ውስጥ E የሚያመላክተው ክብደቱ M የሆነ ማተር ኃይል ነው። ስለዚህ ክብደቱ M ከሆነ ማተር ሊገኝ የሚችለው ኃይል mc² ሲሆን የቆመው ለብርሃን ፍጥነት ነው። የብርሃን ፍጥነት በጣም ትልቅ በመሆኑ 30 ቢሊዮን ሴንቲሜትር በሴኮንድ እና ይህንንም መልሶ በራሱ ማባዛት በጣም ብዙ የሆነ ቁጥርን ስለሚሰጥ አንድ ኢምንት የሆነ ማተር በጣም ከፍ ወዳለ ኃይል ይለወጣል ማለት ነው።
አንድ ግራም ማተር ለምሳሌ ያህል ብንወስድና ሙሉ በሙሉ ወደ ኃይል ብንለውጠው 1000 ቶን የቲኤንቲ ድማሚት የሚያስከትለውን ያህል ኃይል ይሰጣል። ያለማቋረጥ ግን ህግን ተከትሎ የሚሄድን ክስተት ለመጥቀስ በፀሐይና በከዋክብት ላይ ይህ አይነቱ ለውጥ እየተካሄደ እዚህ የሚገኘው ማተር ወደ ኃይል እየተለወጠ እነሆ ዘላለማዊ በሆነ አይነት መገመት የማይቻል የኃይል መጠን እየተለቀቀ ነው። ኒኩሌር ቦምብ ደግሞ በዓለም ውስጥ የሚገኝ የማተር ወደ ኃይል የሚለወጥ በአቶም ቦምብ የሚለቀቀው ኃይል በጣም ከፍ ያለ ቢሆንም ግን ለምሳሌ በሃይድሮጅን ቦምባቸው እንደሚያሳየው ሳይሆን ሙሉ በሙሉ ወደ ኃይል የሚለወጠው ማተር መጠን ከ1% አይበልጥም። 100% ማተር ወደ ኃይል ሲለወጥ ሊከተል የሚችለው የኃይል መጠን ከዚህ ለመገመት ይቻላል። ካለምንም ጥርጥር የአንስታይን ታላቅነት ያስመሰከረበት ዓመት ነበር። ስለዚህም ይሰራበት በነበረው የፓተንት ቢሮ ውስጥ አንስታይን ወደ ሁለተኛ ደረጃ ኤክስፐርትነት ተዘዋወረ። የአንስታይን 4 ወረቀቶችን አንድ ታላቅ የፊዚክስ ምሁር በሙሉ የህይወት ጊዜ ቢያዘጋጀው እንኳን ለዘላለም ሲያስደንቁ ይኖሩ ነበር። ነገር ግን እነዚህ ወረቀቶችን አንድ በፓቴንት ቢሮ ውስጥ ጸሐፊ የነበረ ወጣት በትርፍ ጊዜው ያዘጋጃቸው መሆኑን ማወቁ ከድንቅም እጹብ ድንቅ ያደርጋቸዋል። በፊዚክስ ታሪክ ይህንን አይነት ለውጥ የታየው አንድ ጊዜ ብቻ ነው። ይኸውም አይዛክ ኒውተን የተባለ ሳይንቲስት ገና በ24 ዓመቱ የፀሐይን ስፔክትረም ባህሪ፣ የፀሐይ ብርሃን ውስጥ ስላሉት ልዩ ልዩ ቀለማት፣ የካልኩለስን ጽንሰ ሐሳብና አጠቃላይ የሆነውን የስበት ቲዮሪ ያገኘው ነበር። አያሌ ጸሐፊዎች የአንስታይን ታላቅነት ወዲያውኑ አልታወቀለትም ብለው ይተቻሉ። ግን ይህ ትክክል ነው ማለት ያስቸግራል። በጥቂት ወራት ውስጥ እርሱን በመጥቀስ አያሌ የፊዚክስ ምሁራን በመሃላችን ኮፐርኒከስ ይገኛል ብለዋል። በ4 ዓመት ጊዜ ውስጥ የጀርመን ዕውቅ የፊዚክስ ጠበብቶች አንስታይን ወደር የሌለው ብልህ መሆኑን መስክረዋል። የፓተንት ቢሮውን ሳይለቅ ከጄኔቭ የክብር ዶክትሬት ተቀበለ። ወዲያውኑ የዙሪክ ዩኒቨርሲቲ የፕሮፌሰርነት ወንበር ተረከበ። ቀደም ሲል ሊቀበለው ያልፈለገው የዙሪክ ፖሊቴክኒክ መልሶ ጠራው። የራሻ የሳይንስ አካዳሚ ለዚያን ጊዜ ከፍተኛ የሆነ ደሞዝ ሰጥቶት አባል ከማድረጉም በላይ ካለ ምርምር ሌላ ስራ እንዳይኖረው አድርጎ በርሊን ዩኒቨርሲቲ እንዲቀመጥ ፈቀደለት። በዚያን ጊዜ እድሜው 34 ነበር። ይህም ሆኖ የሪሌቲቭ ቲዮሪው በጣም አሻሚና አከራካሪ ሆኗል። አንድ የታወቀ የፊዚክስ መምህር ስለ አንስታይን የድጋፍ ደብዳቤ ለበርሊን ዩኒቨርሲቲ ሲጽፍ ይህ ቲዮሪ ንጹህ ያንጎል ፈጠራ፣ ጊዜያዊ የሆነ የሐሳብ ሽርሽር ቢሆንም አንስታይን ግን አቻ የሌለው ሐሳቢ ነው ብሏል። ይህን ቲዮሪ ለመቀበል አዳጋች ከሚያደርገው ነጥብ አንዱ በሙከራ ለማረጋገጥ አለመቻሉ ነበር። የሪሌቲቭ ውጤቶች እውን ሊሆኑ የሚችሉት በከፍተኛ ፍጥነት ወይም ኒኩሌር ሪአክሽን ግጭቶች ውስጥ ብቻ ነው። ነገር ግን ይህ ጥርጣሬ ለረጅም ጊዜ አልሰፈነም። በቀላሉ ሊረጋገጥ የሚችል የሪሌቲቭ ቲዮሪ ዘርፍ ወዲያውኑ ወደ ላይ ብቅ ማለቱ ሁኔታውን ለወጠው። በርሊን ይኖር የነበረው ፊዚስት አርኖልድ ሰመርፊልድ ከአንስታይን አንድ ደብዳቤ ደረሰው። ባለፈው ወር አለ አንስታይን፣ ከህይወቴ ሁሉ በጣም አስደናቂውንና ወሳኝ የሆነውን እንዲሁም በጣም ፍሬያማ የሆነውን ወቅት አሳልፌያለሁ። አንስታይን የሪሌቲቪቲን አጠቃላይ ቲዮሪ ገና መፍጠሩ ነበር። የሪሌቲቪቲ ልዩ ቲዮሪውን አስፋፍቶ ግራቪቴሽንን ወይም ስበትን እንዲጨምር አደረገ። ይህንን አጠቃላይ ቲዮሪ አንድ ፊዚስት ሲገልጸው በፊዚክስ ታሪክም ሆነ ምናልባት በጠቅላላው ሳይንስ አቻ አልባ የሆነ ውብ ፈጠራ ነው ብሏል። ቲዮሪውም ትክክል እንደነበረ የሚያሳዩ ማረጋገጫዎች ወዲያውኑ ተገኙ። ስለ ፕላኔቶች ያዘዋወር ባህሪ ቀደም ሲል የነበረውን ችግር አቃለለ። የፀሐይ ጨረር በፀሐይ ስበት ምክንያት መጉበጥ እንደሚችል ይኸው ቲዮሪ ተነበየ። የዘመናዊ ኮስሞሎጂንና ወሰን የሌለውን ሁለንተና ዩኒቨርስ ጽንሰ ሐሳብ መሰረትም ጣለ። አንስታይን የኖቤል ሽልማት ሲሰጠው ስላገኘው ፎቶ ኤሌክትሪክ ውጤት እንጂ በሪሌቲቪቲ ያደረገው አስተዋጽኦ ከቶ አልተጠቀሰም። ምንም እንኳን አንዳንድ ማረጋገጫዎች በዚያ ወቅት የሪሌቲቪቲን ትክክለኝነት ቢያረጋግጡም አከራካሪነታቸው ስላከተመ የኖቤል ሰዎች በዚህ አስተዋጽኦ ሊሸልሙት አልፈለጉም። ዛሬ ግን ሪሌቲቪቲ የፊዚክስ የጀርባ አጥንት ነው። አንስታይንም የዘመናዊ ሳይንስ አስተሳሰብ አባት ነው። የአስትሮኖሚ ሊቁ ሳጋን እንዳለው የአንስታይን ልዩ ተሰጥኦ
አሮጌ ነገሮችን በአዲስ መልክ ማየት፣ ተቀባይነት ባገኘ ዕውቀት ላይ ደግሞ አዲስና ጥልቀት ባለው ዘዴ ተጠቅሞ በታትኖ መመልከት ነው ይላል። እድሜው 60 ዓመት ከተጠጋ ጀምሮ እስከ ለተሞቱ ድረስ አንስታይን በተከታታይ ይታመም ነበር። ሲሞት እድሜው 66 ነበር። በተለይም ከአንጀት ማደግ፣ ከጉበት በሽታና መጨረሻም ከአኦርታ የደም ቧንቧ ግድግዳ መዳከም ምክንያት ከመጠን በላይ ይሰቃይ ነበር። ይህም ሆኖ በእርጋታ ስቃዩን ችሎ ከበሽታውና እየተቃረበ ከሚመጣው ሞት ራሱን ነጥሎ ስራውን ቀጥሎ ነበር። እሁድ ማታ ካልጋው አጠገብ ይሰራባቸው የነበሩ አያሌ ወረቀቶች ተቀምጠዋል። እነዚህም የያዟቸው ሐሳቦች ስለ ዩኒፋይድ ፊልድ ቲዎሪ ነበር። በዚህ ቲዎሪ ላይ ለ30 ዓመት ያህል ተመራምሯል፣ ግን ሙሉ ለሙሉ ሊያገኘው ያልቻለው ምርምር ነበር። በሚቀጥለው ቀን ህመሙ ፋታ ሰጥቶት በዚሁ ቲዎሪ ላይ እሰራለሁ ብሎ ገምቶ ነበር። ሰኞ ጠዋት ማለዳ የአኦርታ ግድግዳው ፈንድቶ አረፈ።